ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። ነሁላችሁም በስም ጌታ ኢየሱስ ክርስቶስ ሰላም ይብዛልኩም። እግዚአብሔር ምሕረትና ዕድል ሰጥቶኝ መጥቻለሁ። እግዚአብሔር ምሕረትን ዕድልን ይሁንና መጥቻለሁ። እግዚአብሔር ስለሰጠኝ ዕድልና ምሕረት ጌታ እንድታመሰግኑ ጠይቃችኋለሁ። እግዚአብሔር ስለተሃበና ዕድልን ምሕረትን ጌታ አመስግኑልኝ። ከጌታ በመቀጠል ብዝቀጽል እዚህ ቦታ እንድመጣ ይሄንን ዕድል ንኽመጽእ ከዓ ዝዕድል እዚ የእናንተ የተወደደ መጋቢያችሁ ፓስተር ሳምሶን አገልጋሪኩም ሳምሶን በዚህ ቦታ እንድገኝ በሩንም መድረኩንም ስለከፈተልኝ በታላቅ አክብሮት አመሰግናለሁ። ጌታ ይባረክ። ያው አገልግሎት መሪነት ስለተከፈተ እግዚአብሔር አምላክ ይባረክ። እግዚአብሔር አብስቶ ይባርክ ማለት እፈልጋለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር። ዛሬ ከእናንተ ጋር አብረን የምንካፈለው ሎሚ ሐቢርና እንካፈለው ሁለት መልእክቶች በውስጤ ከትላንትና ጀምሮ ይታገሉ ነበረ። ክልተ መልእክቲ ካብትማል ጀምሮም አውሽቴ ይቃለሱ ነው። አንድ ሴሽን ስለሆነ ያለን ሁለቱንም ማቅረብ አይቻልም። ስለዚህ ሓደ አገልግሎት ስለሆነ ክልቲው መቅረብ አይካለንም። ግን በዚህ ጊዜ በጣም ያስፈልጋችኋል፣ ይጠቅማችኋል ብዬ ያሰብኩትን ነዚህ ነገሮች ግን ከዲዮኩም ይተቀቁም ይነሐሰብዎ ይህንን መልእክት ይዤላችሁ መጥቻለሁ። እዚ መልእክት እዚ ሒዘልኩ መጥቻለሁ። የመልእክቴ ሐሳብ የሚገኘው ናይ መልእክቴ ሐሳብ ዝርከብ በቆላስያስ 3:8 እና ቆላስያስ ምዕራፍ 3:8 በኤፌሶን 4:31 ላይ ይሆናል። ኤፌሶን 4:31 ነው። እንግዲህ በመግቢያችን ላይ ጸልየን ስለጀመርን አምልኮ ስለዚህ አብመታዊና ጸሊና ስለጀመርና በዛ የጸሎት መንፈስ በመስማማት በትናይ ጸሎት መንፈስ ተሳሚና የእግዚአብሔርን ቃል እንካፈልና ቃል አምላክ እንካፈልሞ መጨረሻ ላይ የማጠቃለያ ጸሎት አብረን እንጸልያለን ማለት ነው። ስለዚህ ናይ መጠቃለል ጸሎት ቃ ሐቢርና እንጸልይና ማለት ነው። በቆላስያስ 3:8 ላይ ያለውን ቃል ስናነብ ቆላስያስ ምዕራፍ 3 ምዕራፍ ተዘሎ እንደዚህ በማለት ይናገራል። ከምዚ በማለት ከዓ ይጅመር። አሁን ግን እናንተ ደግሞ ሕጂ ድማ ንስኻትኩም ቁጣንና ንዴትን ቁጣዕን ሕርቃንን ክፋትንም ከአፋችሁ ስድብን ቁጣንና ንዴት ክፋትንም ከአፋችሁ ስድብን ካብ አፍኩም ከዓ ጸርፍን የሚያሳፍርንም ንግግር እነዚህን አስወግዱ። ዘሕፍር ዘረባ ሁሉ አወግዱ ይላል። በኤፌሶን 4:31 ላይ ደግሞ ኤፌሶን 3:31 ድማ ከቁጥር 28 ጀምራችሁ አያይዛችሁ ስታነቡ ከቁጥር 18 አታሕስኩም ለማንነጽ የሚጠቅም ማናቸውንም በጎ ቃል እንጂ ንሰማዕቱ ዝጠቅም ዝሃንጽ ቃል እምበር ክፉ ቃል ከቶ ካፋችሁ አይውጣ። ክፉ ቃል ፈጽሞ ካብ አፍኩም አይውጣ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ። ጎን ምድሓንኩም ዝተሓተምኩምሉ ቅዱስ መንፈስ ከዓ አይተውሂዎ። ይህንን ካለ በኋላ ቁጥር 31 ላይ እዚ ምስ በለ ቁጥር 31 መራርነትና ንዴት መረረን ወይ ከዓ ሕርቃንን ቁጣም ጩኸትም ታዕታዕን መሳደብም ሁሉ ጸርፎ ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ ይላል። ካባሃትኩም እዚ ሁሉ ይወገድ። ይህንን የእግዚአብሔር ቃል መሰረት አድርገን እዚ ቃል እግዚአብሔር መሰረት ጌርና ንዴትን ስለመቆጣጠር ነው ዛሬ ከእናንተ ጋር አብሬ የምካፈለው። ስለዚህ ሕርቃን ከመጌርና መቋጣጠሮ ዝብልና ይህንን ሐሳብ ወደ ውስጥ ዘልቀን ከማየታችን አስቀድመን እዚ ነገር እዚ ሐሳብ እዚ ናብ ውሽጥ አቲና ቀድመ ምርአይና ለንዴትና ለቁጣ የሚያነሳሳንን ምክንያት ማንሳት ግድ ይላል። ንቁጣዕን ሕርቃንን ዘለዓዕልና ምክንያት ክነልዕሎም ግድ ይሆን። ይህንን ምክንያት የምናገኘው እዚ ምክንያት እንረኽቦ በራእይ 12:12 ላይ ያለውን ቃል ስንመለከት ነው። አብራሪ ዮሐንስ ምዕራፍ 12 ዘሎ ቃል ክንርኢ ከለና በዛ ክፍል ላይ የእግዚአብሔር ቃል እንደዚህ ይላል። አብ ክፍልቲ ቃል እግዚአብሔር ከምዚ ይብል፣ ስለዚህ ሰማይና በውስጧ የምታድሩ ሆይ አብ ሰማይ አብ ውሽጣ ትነብሩ ደስ ይበላችሁ፣ ደስ ይበላችሁ፣ ደስ ይበላችሁ። ለምድርና ለባህር ወዮላቸው፣ ንምድርን ባህርን ወዮ። ዳብሎስ ጥቂት ዘመን እንዳለው አውቆ
ሰይጣን ወሒደን ማዕልታት ከም ዘለዎ ፈሊጡ በታላቅ ቁጣ ወደ እናንተ ወርዷልና ይላል። እንግዲህ ይሄ ክፍል የሚናገረው ስለ የትኛው ነገር ነው ብለን ስንጠይቅ በአር እዚ ክፍል እዚ ክንዛረብ ከለና ብዛዕባ ምንታይ እዩ ኢልና እንድሕር መርሚርና ከመጣሉ በፊት በሰማያዊ ስፍራት በግዛት ውስጥ ይኖር የነበረ ሰይጣን የተባለ ፍጥረት ነበረ። ስለዚህ ቅድመ መውደቁ ኣብ ሰማያዊ ስፍራ ብክብሪ ዝነብር ሰይጣን ዝተባህለ ፍጥረት ነው። ከመውደቁ በፊት እጅግ ይከስና ወንድሞችን ያስጨንቅ ነበረ። ቅድመ መውደቁ ይከስስ እንደገና ነህዋትካ የጨነቅ ነው። ከከሰሳቸው ሰዎች መካከል ካህኑ ኢያሱን ታውቁታላችሁ። ካብቶ ዝከሰሰው ሰባት ሓደ ንካህን ኢያሱ በጣም ካስጨነቃቸውና ካሰቃያቸው ከምድር ሰዎች መካከል ደግሞ ኢዮብን ላነሳላችሁ እችላለሁ። ሰይጣን ከመውደቁ አስቀድሞ በሰማያዊ ስፍራ ላይ ስፍራ ነበረው። ሁላችንም እንደምናውቀው በአዲስ ኪዳን ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየው። እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጠዋችሁ ብሏል። እንግዲህ ሰይጣን ከመውደቁ በፊት በሰማይ ይኖር ነበረ። እሱ ይኖር በነበረበት ጊዜ በዛ የተለያዩ ክሶችና የተለያዩ ጭንቀቶች ነበሩ። ስለዚህ እሱ አብ ነበረው ጊዜ አስተፈላለየ ክስታትን ከዛ ከክስ ማዕከሉ ላይ ግን በክርስቶስ ኢየሱስ አማካኝነት እግዚአብሔር አባት ላንዴና ለመጨረሻ ጊዜ ጣለው። ስለዚህ እግዚአብሔር አምላክ ድማ በጌታና ኢየሱስ ክርስቶስ ጌሩ ነሐንሳን መወዳዕታን ድማ ካብት ቦታ ደርቢዎ አሁን ከሰማይ ስለወደቀ ስለዚህ ካብት ሰማይ ስለወደቀ የሰማይ ግዛቱን ስለተነጠቀ ናይ ሰማይ ግዛቱን ስለተመንጠለ በሰማይ ላሉ ቅዱሳን እንዲህ ተብሎ ተነገረላቸው። አብ ሰማይ ዘለው ቅዱሳን ከምዚሉ ተነገሩለው በሰማይ የምታድሩ ሆይ ደስ ይበላችሁ። አብ ሰማይ ዘለው ቅዱሳን ሁላቱ ባ ይበሉ። በሰማይ ጭንቀት የለም። አብ ሰማይ ጭንቀት የለም። በሰማይ ሐዘን የለም። አብ ሰማይ ሐዘን የለም። በሰማይ ዋይታ የለም። አብ ሰማይ ዋይታ የለም። በሰማይ ለቅሶ የለም። አብ ሰማይ ብክያት የለም። በሰማይ ኮምፕሊኬሽን የሚባል የለም። አብ ሰማይ ኮምፕሊኬሽን የሚባል ነገር የለም። የዚህ ሁሉ ምክንያት የሆነው ሰይጣን ወድቋልና አይ ሁሉ ምክንያት የሆነ ሰይጣን ወደ ምድር ደግሞ ስንመጣ ሐዋርያው ዮሐንስ እንደዚህ አለ። ሐዋርያው ዮሐንስ ካፈምዚሉ በምድር የምትኖሩ ለናንተ ደግሞ ወዮላችሁ አለ። አሁን የምንኖርበት ዓለም የዋይታ ዓለም ነው። የጭንቀት ዓለም ነው። የፍርሃት ዓለም ነው። ዲፕሬሽን ያለበት ዓለም ነው። ብዙ ተስፋ መቁረጥ ያለበት ዓለም ነው። ብዙ ኮምፕሊኬሽን በምድር ላይ አለ። በዚህ ሲስተም ውስጥ የምንመላለስ ሰዎች ነን። ዋይታ ባለበት ሲስተም ውስጥ ነው ያለነው። ብዙ የሚያናድድ የሚያበሳጭ ነገር ባለበት ሲስተም ውስጥ ነው ያለነው። ስለዚህ ስለዛ ነገር ልናገር ነው በፊታችሁ የቀረብኩት ማለት ነው። ከናንተ መካከል ዛሬ በማለዳ ሲነሳ እንደው ሳይናደድ የዋለ ሰው ማን ነው? ሳይናደድ የዋለ እስቲ የተናደደ ሰው ሃሌሉያ። አንዳንዶቻችሁ መንፈሳዊነት የምታጡ ስለመሰላችሁ ተናዳችሁ እንዳልተናደደ መስላችኋል። ስለዚህ ገሌኹም መንፈሳዊያን ተመጣጣችሁ ስለተመጣጣችሁ ሓሪቁ ከለኹ ግን ከምዚ ሓረቁ ቆንቁ ታገውሉ ዘማ ዛሬ ስለ ንዴት ነው የማወራው። ሎሚ ዛዕባ ሕርቃን ይታል። ንዴት ግን ምንድነው? መጀመሪያ ሕርቃን ደህና ናችሁ ወይ? ንዴት ምንድነው? ሕርቃን ይታል። ስለ ንዴት
እነዚህን ነጥቦች ፈጠን ብዬ ላንሳና ብዛዕባ ሕርቃን እዞም ነጥብታት እዚኦም መኽዛረብ ሲቀጥል ደግሞ ደረጃዎቹን አመጣለሁ ቀጥያ እቶን ደረጃታት ከምጸኒ ከዛ መጨረሻ ላይ እንዴት ማኔጅ እንደምናደርገው አሳያችኋለሁ ዳሓር አሞዳታ ከመጌርና ከነማሐድሮ ማኔጅ ከምንገቡሃ ከሪው ጊዜ ደግሞ ከፈቀደልን በደንብ ጸልየን ነው ዛሬ የምንለያየው ማለት ነው ጊዜ ሃለ ፈቅድና ጽቁጌርና ጸሊና አይና እንፋላለን ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ንዴት ምንድነው የሚለውን ጥያቄ ስናነሳ ሕርቃን እንታይ ዝብል ሕቶ ክነብዕል ከለና እጅግ ውስብስብ የሆነ ስሜት ሲሆን አዚሁ ዝተሐላለፈ ስሜት ክኸውን ከሎ የተናደደ ሰው ዝሓለቀ ሰብ የተለያዩ ስሜቶችን ሊያንጸባርቅ ይችላል ተፈላለየ ስሜት ከንጸባርቅ ይችላል ይሄ ማለት ምን ማለት ነው እዚ ማለት እንታይ ማለት እዩ ሰው ሲናደድ ይቆጣል ሰብ ክሓርቅ ከሎ ይቁጣዕ ሰው ሲናደድ ያለቅሳል ሰብ ክሓርቅ ከሎ ይበኪ ሰው ሲናደድ ሊሳደብ ይችላል ሰብ ከዓ እንድሕር ሓሪqa ክፃረፍ ይኽእል ሰው ሲናደድ ሊማታ ይችላል ሰብ እንድሕር ሓሪqa ክተሓራረብ ከዓ ይኽእል ሰው በተናደደ ጊዜ እድሜውን የማይመጥን ክፉ ቃል ሊያወጣ ይችላል ሰብ ምስ ሓረቀ ምስ ዕድኡ ዘይማጣጠን ከቢድ ቃል ካብ ኣፍ ከውፅእ ይኽእል ሰው ከተናደደ የተናደደበትን ቤተሰቡን ሊበትን ይችላል ሰብ እንድሕር ሓሪቁ ነቲ ዝሓርቀሉ ሕርቃን ስድሩ ቤተሰቡ ከፍርስ ይኽእል ሰው ከተናደደ ያናደደውን ሰው በስሜት ውስጥ ሆኖ ሊገለው ይችላል ሰብ እንድሕር ሓሪቁ ኣብ ስሚዕት ውሽጢ ኮይኑ ነቲ ዘሕረቀ ሰቡ ክቐትሎ ይኽእል ዛሬ እግዚአብሔር አንድን ሰው ከዚህ ስሜት ውስጥ ሊገላግለው መጥቷል ስለዚህ ካብ እግዚአብሔር ነው ሓደ ሰብ ካብዚ ስሚዕት እዚ ከውፅኦ ዘልዩ ሃሌሉያ ሃሌሉያ አለመናደድ አትችሉም ዘይምሕራቅ አይትኽእሉም ንዴትን ግን መቆጣጠር ትችላላችሁ ሕርቃን ክትቆጣጠሩ ትኽእሉ ንዴት የተወሳሰበ ስሜት እንዳለው ዝተሓላለኸ ስምዒት ሁላችንም መረዳት ያስፈልጋል ኩላትና ክንርዳእ የድልየና ብዙ ነገር ልንደብቅ እንችላለን ብዙሕ ነገር ክንጽበ ንኽእል ብዙ ነገር እንዳይታይ ልንሸፋፍን እንችላለን ብዙሕ ነገር ከይርአ ከዓ ክንሽፍን ንኽእል ኢና ስሜትን ግን መደበቅና መሸፋፈን አይቻልም ስምዒት ግን ክንሕሉ ክንሓብኦን ክንሽፍኖን አይንኽእል ንዴት ምንድነው ሕርቃን በእያንዳንዳችን ህይወት ኣብ ነፍሲ ወከፍና ህይወት በዕለት ተዕለት እንቅስቃሴያችን ውስጥ ኣብ ዕለታዊ እንቅስቃሴና የሚገጥመን የስሜት ተግዳሮት ነው ዘጋጥመና ናይ ስምዒት ምሳሌ ያክል ንምሳሌ ዝኣክል የእግዚአብሔር ቃል ተቆጡ ይላል ቃል አምላክ ተቆጥዑ ይለካ ተቆጡ የተባለው የሚያስቆጣ ነገር በእያንዳንዱ ቀን ስለሚገጥመን ነው ንምንታይ እዩ ቃል አምላክ ተቆጥዑ ዝበለና ኣብ ዕለታዊ ናብራና እዚ ነገር ስለዘጋጥመና በቁጣችሁ ላይ ግን ፀሐይ አይጥለቅ ብሏል ስለዚህ ኣብ ቁጣኹም ፀሐይ አይትዕረብ አይል ይሄ ማለት ምን ማለት ነው በአጭር ቋንቋ እዚ ማለት እንታይ ማለት ብሓፂሩ ንዴትን አታጠራቅሙ ማለት ነው ነቲ ሕርቃሲ አይተጠናኽርዎ ማለት ስለዚህ ንዴት የተናደደ ሰው ሰይጣን ያለበት እስኪመስል ድረስ ደምስሩ ሊቆም ይችላል ስለዚህ ሕርቃን ዘለዎ ሰብ ሰይጣን ከም ስጋዕ ዘለዎ ዝመስል ክንድር ይኽእል በኢየሱስ ስም ስትሉ ላይጮህ ይችላል በኢየሱስ ስም ተይቁሃ ከይእውህ እንደው በኢየሱስ ስም ስትሉ እኔ ሰይጣን አለብኝ ወይ ልላችሁን ሊናደድ ይችላል አነ ሰይጣን እንደለኝ ይኽለኩ እና የስሜት ተግዳሮት ነው ስለዚህ ናይ ስምዒት እንድሆን ዛሬ ከዚህ ከስሜት ተግዳሮት እግዚአብሔር ያድናችኋል ስለዚህ ካብ ናይ ስምዒት እንድሆን እግዚአብሔር ክፍውስ ንዴት ምንድነው ሕርቃን በተለያዩ ምክንያቶችና አጋጣሚዎች ኣብ ዝተፈላለዩ አጋጣሚ ኩነታት በስሜታችን በኩል የሚገለጥ ኣብ ስምዒትና ዝግለጽ እኛንና ሌሎችን ጭምር የሚጎዳ አደገኛ ባህሪ ነው ንዓናን ንኻልኦትን ዝጎድእ ሓደገኛ ባህሪ የተናደደ ሰው መጀመሪያ የሚጎዳው ራሱን ነው ዝሓለቀ ሰብ መጀመሪያ ዝጎድእ ንርሱ እዩ ሲቀጥል ደግሞ የተናደደበትን አካል ሊጎዳ ይችላል ቀፂሉ ድማ ዝሓለቀሉ አካል ከዓ ክጎድእ ንዴት የሚለውን እያነሳን እየተነጋገርን ነው ስለዚህ ሕርቃን ዝብል እንዳተዘራረፈ ንዴት የብዙ ሰዎችን እድሜ ባጭሩ ያስቀረና ናይ ብዙሓት ሰባት ዕድሜ ብቐሊሉ ዝቆፀየ በሽተኛ አድርጎ በቤት ውስጥ የሚያስተኛ
حموم غيرو ابغزها كوف زبلكا سدنسكا የሁላችንም ባላጋራና ጠላት ነው ናይ ኩላትና አንጻርና ተጻባኢና ዛሬ ይሄንን ጠላታችንን እንይዘዋለን ሎሚ ነዚህ ጸላኢና ዝምሕዞይ ማለት እንቆጣጠረዋለን ክንቆጣጠረው በዚህ አቅጣጫ ላይ መናገር የምፈልገው አንድ ነገር ነው በዚህ ነገር እዚህ ክዛረብ እንደው ነገር አለ ሰዎች ሊኖሩ የሚገባቸው ስታንዳርድ የሆነ አማካይ እድሜያቸው በእግዚአብሔር ቃል 70 ወይም 80 ዓመት ነው ናይ ሰባት አምጥቶ ነው ዝተቆሉ ናይ ዕድሜ ገደብ ካብ 70 እስከ 80 ይብል መጽሐፍ ቅዱስ የሚለው እንደዛ ስለሆነ መጽሐፍ ቅዱስ ቆም ይዝል ካብ 70 እስከ 80 ይብል ግን በጣም የሚናደድ ሰው ንዴቱን መቆጣጠር ያልቻለ ሰው ስለዚህ በጣም ዘሐርቆ ሕርቃኑ አخቋጣጠር ዘይክል ሰብ ግን በእድሜ እኩሌታው ልንሸኘው እንችላለን ስለዚህ አፍሪካ ዕድሜውን ክፋና ይሄ ማለት ምን ማለት ነው እዚ ማለት እንታይ ማለት ነው የሚናደድ ሰው ለተለያዩ በሽታዎች ተጋላጭ ነው ስለዚህ ዘሐርቅ ሰብ ንዝተፈላለ ህማማት ይቃላ በተለይ እነዚህ ክሮኒካል ዲዚዝ ለተባሉ ህመሞች መንስኤው ንዴት ነው ስለዚህ እነዚህም ክሮኒካል ተባሉ ህማማት እቶም መበገሲኦም ሕርቃን ስለዚህ የደም ግፊት ብትሉ ደም ብዛት ብትሉ ናይ ብዝሕ ደም ትብሉ እንተበልና ወይ ከዓ ጻቅ ደም እንተበልና ሁሉ ኩላሊት ብትሉ ስኳር ብትሉ ጨጓራይ ብትሉ ጨጓራ ዚኦም ንብሎም ሁሉ ተቃጠልኩ እኮ እባክህ እንደው እስቲ ጀርባዬን የሆነ ነገር አምጣና ቀዝቅዘኝ የምትዩ ስለዚህ ሓሪቀ ለሆስክስክስ ሑቀይ ገለ ከም ዝግበረለ አዝሕለን ገለ ትብልዎ አሁን እኔ የበሽታ ተንታኝ ሆኜ አልመጣው ሎሚ ሕጂ አለ ናይ ሕማማት ተንታናይ ኮይነ መጣው ዛሬ ምናልባት አንድ የሆነ አገልጋይ ስለመጣ ከበሽታችሁ ተፈወሳላችሁ የሚል ማስታወቂያ ምናልባት ላይናገሩ ይችላሉ ግን አዲስ አገልጋይ ሲመጣ ስለዚህ ከምቲ ካለ ሰብ ናይ ሕማማት ዝርዝር ተዛሪበ ተፈውስኩም እንተዘይ ከበሽታዬ ጌታ በሱ ተጠቅሞ ይፈውሰኛል ብለው አስበው የሚመጡ ሰዎች አሉ ስለዚህ ካብ ሕማማይ በኡጌሩ ሰኒ ሎም ሐሲቦም ዝመጹ ሰባት አሉ እግዚአብሔር ከፈቀደ ትፈወሳላችሁ እግዚአብሔር ከፈቀዱ ክትሐውዩ እኔ ግን እዛ ጣጣ ውስጥ የበሽታ ጣጣ ውስጥ ከመግባት እንድትድኑ ልመክራችሁ መጥቻለሁ አነ ግን ቅድሚያ ሕማማታው መብረቁ ይመጽይዘሎ እስቲ አሜን በለዋ እስቲ አሜን በሉ ጻድቅ በእምነቱ በህይወት ይኖራል ይላል መጽሐፍ ቅዱስ ጻድቅ በእምነት በህይወት ይነብር ይላል ይሄ ማለት የምንኖረው በእምነት ነው ስለዚህ እንኖረው በእምነት ህዝቤ ዕውቀት ከማጣቱ የተነሳ ጠፍቷል ይላል ህዝቤ ሰዓት ፍልጠፍ አይብለና ከጥፋት ደግሞ የምንድነው በዕውቀት ነው ከጥፋት ማን ድህማው ፍልጠት በእምነት ይኖራል በእምነት ይነበር በዕውቀት ደግሞ ይዳናል በፍልጠትማ ተሐው ዛሬ የሚያድነንን ዕውቀት ሰማይ እየለቀቀልን ነው ስለዚህ ሎምን ድህናሉ ፍልጠት ሰማይ እንዳላቀልና ሃሌሉያ ሃሌሉያ የጌታ ስም የተባረከ ይሁን ስም እግዚአብሔር ብሩክ ሃሌሉያ ና ንዴት የሁላችንም ባላጋራ ነው ስለዚህ ሕርቃን ናይ ሁላትና ተጻባይ ወክ ሊያደርጉ የወጡ ሰዎች ድንገት ሳይታወቅ ስትሮክ ይመታቸውና ይወድቃል ገለ በቃ በእግሮም ዛውሪሎም ተወሱ ስትሮክ ወዲቆም ይሰናበል ሆስፒታል ተኝተው ምን ጠይቃቸው ሆስፒታል አተው ንጥየቆም ሰባት ሪከቨር አድርገው ትንሽ ደግሞ ቤት የተኙ ምናቃቸው ብዙ ሰዎች በእኛም ቤት በሌሎችም ቤት አሉ ዳሐሩን ሐውየውን ዳሐቆየውን ሕሽዎም አብገዛ ንጥየቆም ብናታይ ዕድመን ብዙሓት አለው ፈልጦ ዛሬ ግን አትጠራጠሩ ይሄ ባላጋራችን ታልፎ ይሰጠናል ሎሚ እቲ ቀንድ ጸላኢና አሕሊፉ እግዚአብሔር ክበናይ ክብር ለመንፈስ ቅዱስ ይሁን ክብር ለመንፈስ ቅዱስ ይሁን ሁለተኛ ጢሞቴዎስ 1:7 ላይ ከላይ ጢሞቴዎስ 1:7 እግዚአብሔር የኃይልና የፍቅር እግዚአብሔር ናይ ኃይልና የፍቅር ራስንም የመግዛት መንፈስ እንጂ ርስኻናይ ምግታዕ መንፈስ እምበር የፍርሃት መንፈስ አልሰጠንም ይላል መንፈስ ፍርሃት አይሃበና ባጭሩ እዚህ ላይ እግዚአብሔር ስለሰጠን መንፈስ አይነቶች ይናገራል በሐቂኑ እግዚአብሔር አብ ዝነገረና እግዚአብሔር ዘሃበና መንፈስ ይነገረና አንዱ የፍቅር መንፈስ ነው ተቀዳማይ ናይ ፍቅር መንፈስ በፍቅር የምናሸንፈው ሰውን ነው በፍቅሪ እንስሕሮ ሰውን በኃይል ማሸነፍ አይቻልም ንሰብ በኃይል እንስሕሮ ይፈል አሜን አሜን ሰውን በኃይል ላሸንፍ ካላችሁ በኃይል ታሸንፉ ያሰባችሁት ሰው ከናንተ በላይ ኃይል ኖሮት ልትሸነፉ ትችላላችሁ
ስለዚህ ሰብ በኃይል ስዕር የተልኩም ካባሁም ለዓለ ኃይል ምን ዘለው ስዓሩ ተቆሪው ከስዕሬን እመኑኝ በፍቅር የጣላችሁት ሰው በእናንተ ላይ በጥላቻ ሊነሳ አይችልም። በፍቅር ተዓርኩም ወሃ በምንም ተአምር አብልዕለኩም ስለኹ ሳይ ይህንን መንፈስ ደግሞ እግዚአብሔር ሰጥቶናል። እግዚአብሔር ጋር እዚ መንፈስ ይሁንና ሌላኛው የተቀበልነው የመንፈስ አይነት የኃይል መንፈስ ነው። እትኻይ ተዋህና መንፈስ ናይ ኃይል መንፈስ ኃይል የተሰጠን ደግሞ ዲያብሎስን ሬዚስት እንድናደርግ ነው። ስለዚህ ኃይል ተዋህና ንጸላኢና ክንቃወመን እኛ የተቀበልነው ኃይል ዲያብሎስ አለኝ ከሚለው ኃይል ጋር ሲነጻጸር የኛ ከሁሉ ይበልጣል። ስለዚህ ንሕና ተቀበልናዮ ኃይል ጸላኢ ሰይጣን አለና ካብዝብሎ ካብኡ ንላዕሊናና ይበልጥ ዲያብሎስ አለኝ የሚለው ኃይል ተጨምቆ የሞት ኃይል ነው የሚባለው። ናይ ጸላኢ ኃይል ተተጨመቀ ናይ ሞት ኃይል እኛ ጋር ደግሞ የኃይል ሲጨመቅ የህይወት ኃይል ይባላል። አማና አደረና ህይወት ኃይል ህይወት ከሞት ይበልጣል። አሜን በሉ ማለት ህይወት ከሞት ይበልጥ። ለዚህ ነው ኢየሱስ ክርስቶስ ሞትን አሸንፎ የተነሳ። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ጌታ የተባረከ ይሁን። ይሄ ኃይል አለ ዛሬ እዚህ። ሌላው ደግሞ ራስን የመግዛት መንፈስ ነው። እትኻይ ርእስኻ ናይ ምግዛእ መንፈስ ራስን መግዛት የተሰጠን ደግሞ ራሳችንን እንድናሸንፍ ነው። ርእስኻ ምግዛእ ዝተዋሃበና ድማ መጀመሪያ ርእስና መን ትምስዕ ራሱን ያሸነፈ ሰው ርእሱ ዝሰዓረ ሰብ በምንም ነገር ሊሸነፍ አይችልም። ብምንም ተአምር ዝሰዓረ አሜን በለዋ። ክብር ለኢየሱስ ይሁን። ዛሬ በዚህ መንፈስ ትባረካለህ። ሃሌሉያ! ጌታ ይባረክ። ብዙ ጊዜ የምንሸነፈው ለምን መሰላችሁ? ብዙ ጊዜ ተሰዓረ ለምን አይመስለው? በውጫዊ ነገሮች የምንሸነፈው ለምን መሰላችሁ? አብቱ ወጣ ነገር ተሰዓረ ለምን አይመስለው? ራሳችንን ስለማናሸንፍ ነው፣ ስለማንቆጣጠር ነው። ንርእስና ስለዚህ ንስዕር ወይ ከዓ ንርእስና ስለዚህ ንቋጣጣር በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል። አብ ዓለም ካብ ዘሎ ሳቆም ዘሎ ይበልጥ። እስቲ የሚበልጠው በእኔ ውስጥ አለ በሉ። ይበልጥ ሳያለው ወልስ ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ለእግዚአብሔር ክብር አምጡ። አሁን ቀለል ካለ ነገር ተነስተን ጠለቅ ወዳለ ነገር ውስጥ እንምጣ። ሕጂ ቀለል ካብ ዝበለ ነገር ናብ ዕሙቅ ዝበለ ነገር ስለ ንዴት ማወቅ ያለብን 6 የንዴት ባህሪያቶች አሉ። ብዛዕባ ሕርቃን ክንፈልጦም ዘለና 6 ናይ ሕርቃን ባህሪያት ከነዚህ ባህሪያት መካከል የመጀመሪያው የባህሪ ንዴት ይባላል። እቲ ቀዳማይ ካብዚኦም 6 እቲ ቀዳማይ ናይ ሕርቃን ባህሪ ይባሃል። ምን ማለት መሰላችሁ? ይሄ እንታይ ይመስለኩም? እዚ አንዳንድ ሰዎች ሓደ ሰባት በተፈጥሯቸው ብተፈጥሮ በትንሹም በትልቁም ቶሎ የሚናደዱ ናቸው። ብቁሩብን ብንእሽተይን ሰው ኢሎም ዝሓርዱ ትንሽ ነገር ያናደዳቸዋል፣ ንእሽተይ ነገር ይሕርቆ፣ ትንሽ ነገር ደግሞ ያስደስታቸዋል። ንእሽተይ ነገር ከዓ ይፈውሶም። እነዚህ ሰዎች እዚህ ጉባኤ እንዳሉ ፊታቸው ፈገግ እያለ ያሳየኛል። ኣብዚ ጉባኤ ከም ዘለው እዚኣ ገጾም ፍሽኽ እናበለ ይርአየኒ። ትንሽ ነገር ብው ያደርጋቸዋል፣ ንእሽተይ ነገር ብው የብሎም፣ ትንሽ ነገር ደግሞ ውሃ ያደርጋቸዋል። ንእሽተይ ነገር ከዓ ዋው የብሎም። ይሄ ማለት ምን ማለት መሰላችሁ? እዚ ማለት እንታይ ማለት መስለኩ? እንዲህ አይነቱ የንዴት ባህሪ እዚ ዓይነት ናይ ሕርቃን ባህሪ ተፈጥሮአዊ ነው። እዚ ተፈጥሮአዊ እዩ። ስለሆነም ስለዝኾነ ንዴት ተፈጥሮአዊ በመሆኑ ሕርቃን ተፈጥሮአዊ ስለዝኾነ በመናደዳችን ብሕርቃንና ራሳችንንም ሆነ ሌሎች ሲናደዱ ርእስና ይሁን ካልኦት ክሓርቁ ከለዉ መኮነንም ሆነ መኮነን የለብንም። ክንኩነን ወይ ከዓ ክንኩንን የብልና። ለምሳሌ ያክል ንኣብነት ፓስተር ሳሚ እንደ ምሳሌ ልጠቀም። ሶሪ በጣም ፓስተር ሳሚ ከም ኣብነት በጣም የምትወዱት ፓስተራችሁ ነው። ብጣዕሚ ትፈትዎ ፓስተር ነው። እሱ ደግሞ ለእናንተ እንደ ምንጣፍ የሆነ አገልጋይ ነው። እሱ ከዓ ከም ምንጻፍ ዝኾነ አገልጋይ እንደ ዊ ፓስተር የምትሉት አይነት ሰው ነው። ዋይ ፓስተር ትወሰድ። እኔ እዚህ መጥቼ ነው በደንብ ያወቅኩት አጭር ሰዓት። አነ ኣብዚኣ ሓፂር ጊዜ ርኤዮ። እንደው ስታዩ በጣም ደስ አይልም ፓስተርዬ? ብጣዕሚ ደስ አይልም። ግን አንዳንድ ጊዜ አፕሪሼት አድርጉ። አንዳንድ ጊዜ የምትወዱት ፓስተር ድንገት ሊናደድ ይችላል። እልፎ ፓስተር ሓደ መዓልቲ ድንገት ክሓርቕ እንደዚህ
ቆሞ አንደኛ ሁለተኛ እያለ የሚያስተምራችሁ ይሄ ሰውዬ እዚህ ጋር ያለው ሰውዬ ደግሞ አብዙ አዘሎ ሰማይታ ቀዳማይ ቃል አይሉ ዝዛረም ዘሎ ንሩስ ማለት እንደው ፓስተር ሳሚ እንደው ምን አይነት የተባረከ ሰውን ዛሬ ጋበዘልን የምትሉት አይነት ይሄ ሰውዬ ከቤት በለስ ተባረከይ ትብሎ ዝሰብዚ ከዚህ ወጣ ስንቀላቀል ድንገት ብውል ይችላል። ካብዚ ወጥኡ ምስተሐዋወሰኻ ሃንደበት ክብል ኸ ይሄ ባህሪ እኔና ሳሚ ጋር ብቻ ሳይሆን እያንዳንዳችን ውስጥ ያለ ባህሪ እዚ ባህሪ አባይ ናብሳም ጥራህ ከሆነ አብረስ ወከፍና አሎ ስትናደዱ አትኮነኑ ልላችሁ ፈልጌ ነው። ክትሐርቁ ኸለኹ ኩነኔ አይሰማዕኩም ክብለው ሌላውንም ደግሞ አትኮንኑ። እንዴት ፓስተር ሆኖ ይናደዳል አትበሉ። ስለምንታይ ወይ ፓስተር ሆይ ስለምንታይ ይሐርቅ ስለምንታይ ይሐርቅ አይተወሉ እንዴት ዘማሪ ሆና እንዴት ትናደዳለች እንዴት እንደዚህ ትሆናለች አትበሉ። ስለምንታይ ዘማሪ ሆይና ስለምንታይ ከምዝ ሆይና ስለምንታይ አይተወሉ ወይ አሜን በሉ ወይም ቢበሉ ዛሬ ወይ አሜን በሉ ወይ እንብበሉ አያችሁ ትንሽ አሁን ልናደድ ጀመርኩኝ ማለት ነው። ረሆም ከሐራ ጀምረዋል። ኦኬ ስለዚህ መኮነን የለብንም። ከኮነን የለብንም። ንዴት በዚህ ደረጃ ላይ ሲሆን የተፈጥሯዊ ወይም የባህሪ ተደርጎ ይወሰዳል። ሕርቃን በዚህ ደረጃ ልንሪኦ ከለና ናይ ተፈጥሯዊ ባህሪ ክንብሎ እና አንዳንድ ሰዎች ምን ላድርግ እኔ እኮ በቃ ባህሪዬ ነው ይሏቸዋል። ስለዚህ ገለገለ ሰባት አንተ ተገብርሞ ባህሪዬ ይውይቱ እናንተ ደግሞ የልቧን ከተናገረች በኋላ ባህሪዬ ነው ትላለች ትላላችሁ። አጥላታ አውት ወዋ ናይ ልባ መስተዛረበስ ባህሪዬ ይፋትል ትውሉ እናንተም እኮ ስትናደዱ ከሷ በላይ ናችሁ። እስኻቱ አቋሙ ካባስገደልኩ ስለዚህ ራሳችሁን ተቀበሉ። መጀመሪያ ራስ ተቀበሉ። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። ኦኬ ንዴት በባህሪ ደረጃ ሲሆን ንዴት ሕርቃን በባህሪ ደረጃ ሆቆሎ ወደሚቀጥለው ደረጃ እንዳይሄድ መቆጣጠር አለብን። ሕጂና በኋላይ ደረጃ ሃይሐልፍ ክንቆጣጠሩ ችግሩ የባህሪ ንዴት መሆኑ ብቻ አይደለም። ስለዚህ እቲ ናይ ባህሪ ሕርቃን ክኸውን ክህሉ ኽእል ካልተቆጣጠርነው ይቆጣጠረናል። እንድሕር ዘይተቆጣጠርናዮ ይቆጣጠረና ስሩን መስደድ ይጀምራል። ሱር ክሰድድ ይጀምራል። በዚህ ደረጃ ላይ ሲሆን ሁለተኛው የንዴት ደረጃ ስር የሰደደ ንዴት በመባል ይታወቃል። ስለዚህ እቲ ኻልኣይ ንዴት ደረጃ ሱር ዝሰደደ ሕርቃን ንዴት በዚህኛው ደረጃ ላይ ሲሆን ስር ሲሰድ ማለቴ ነው። ሕርቃን ኣብ ኻልኣይ ደረጃ ክበጽሕ ከሎ ሱር ክሰድድ ከሎ በህይወት ላይ የሚያሳያቸው ምልክቶች አሉ። ኣብ ህይወት ዘርዮ ምልክታት አሉ። ለምሳሌ ጉንፋን ሲይዘን ሰውነታችን ይንቀጠቀጣል አይደል? ሰዓት ሕዘና ከሎ ሕጂ ቁርቁር ብለና ይንቀጥቀጠና ከአፍንጫዎቻችን ፈሳሾች ይወጣሉ። ስለዚህ አፍንጫናን ፈሳስ ወፅእ ራሳችንን ያመናል በጣም ርእስና ሕመና ይጅምር። ልክ እንደዛው ንዴት ስር እየሰደደ ሲመጣ ምልክት አለው። ልክ ሆም ከዓ ሕርቃን ሱር ዝሰድድ ከሎ ከዓ ከምኡ ዝኣመሰለ ምልክታት ኣለዎ። አሁን ዲያግኖሲስ እያደረግን እንነቅለዋለን። አሜን በሉ ባካችሁ። ስለዚህ ዲያግኖሲስ እንዳገበርና ከዓ ክትምሕሮ እዩ። ኦኬ ንዴት በዚህ ደረጃ ሲሆን የሚያሳያቸው ምልክቶች ኣብዚ ደረጃ ዝበፅሕ ከሎ ዘሪኦ ምልክታት ቂምንና ጥላቻን በህይወት ላይ እንዲበቅል ያደርጋል። ሕለመፍላይ ወይ ከዓ ቂምን ጽልእን ኣብ ህይወትካ ክወቅሉ ይገብር። ንዴት በህይወታቸው ስር ሰዶ የያዛቸው ሰዎች ሲበዛ ቂመኞች ናቸው። ኣብ ህይወቶም እንድሕር ሕርቃን ሱር ዝሰደደ ዝተታሕዙ ሰባት እንድሕር ኮይኖም ኣብ ህይወቶም ቂመኛታት አውቀውትም ሳያውቁትም ሲበዛ ይጠላሉ ሰው ፈሊጦም ከይትፈለጡን ይኹን በቃ ንሰብ ይጸሉ እኔ እሷን ከማይ ብለው ከህብረት ይቀራሉ፣ ከቸርች ይቀራሉ። ኣነ ንዓኻ ዝብኢሎም ንዝኾነ ዝተተሓሓዙ ሕብረት ከይተረፍገሉ ይኹን አገልግሎት የሚባል ሰፈር ድርሻ አይሉ ኣብ ናይ ኣገልግሎት ቦታ ብፅሓ ይሉ ተውት። ይሄ ህብረት ይቀልና ወደ ቤተሰብም ስናወርደው ቤታቸውን ጥለው ሊሄዱ ይችላሉ። ናብ ስድራ ቤት እንደምፂናዮ ከዓ ቤቶም ገዲፎም ከማ ክኸሉ የቤተ ክርስቲያን ሽማግሌ መጋቢ ተው ቢላቸው እሺ የሚል ልብ የላቸው። ጓሳ የሆኑ ሽማግሌታት ግደው እንተበልዎም
ናይ ምስማዕ ልብ የብሎ ሌላው በዚህ ደረጃ ላይ ንዴት የያዛቸው ሰዎች ስር የሰደደባቸው ሰዎች ካልኦት በተደረጃ ሱር ዝሰደዱ መራርና እልከኛ መረርት ግልኸኛታት ለበቀል የሚነሳሱ ይሆናል ንሕነ መፍዳይ ዝልዓዓሉ ሆኑ መራሮች መረርት ሐሳባቸው ምሬት የሞላው ሐሳቡን ምረት ነው ንግግራቸው ምሬት የሞላው ዘረበኦም ምረት ነው አትጠራጠሩ ቤታቸው ምሬት የዋጠው ይሆናል አበዛኦም ድላይ ኮኑ ምረት ነው በቤት ደስተኛ አይደሉም በትዳር ደስተኛ አይደሉም በአገልግሎት ደስተኛ አይደሉም በስራ ደስተኛ አይደሉም ሐዳር ሁሳት አይኮኑ አገልግሎት ሁሳት አይኮኑ አበተከሰራ ሁሳት አይኮኑ መኪና ሲነዱ አይደሰቱ በእግር ሲሄዱ አይደሰቱ በትሬን ሲሄዱ አይደሰቱ አማዲና ደዘወሩ አይፈጎስኒዮ በመባሩ ተወል ይፈጎስኒዮ አይፈጎስ ዛሬ በዚህ ስርዓት ውስጥ ያላችሁ ሰዎች ነፃ ትወጣላችሁ ሎኒ አማሰር ዘለው ነፃ ወጡ ቃሉን ላከ ፈወሳቸው ተብሎ ተጽፏል ቃሉን ላከ ፈወሰው ተባለ ክብር ለጌታ ይሁን ክብር ለጌታ ንዴት በዚህ ደረጃ ስር እየሰደደ ሲሄድ ሕርቃን በደረጃ ሱቅ ሰድል ኮሎ የሚያሳየው ምልክት ይህን ይመስላል ዘርያው ምልክት እዚህ መስል ምህረትን ለማድረግ ምህረት ለመገበር ይቅርታን ለመስጠትም ሆነ ይቅርታን መሐብ ሆነ ለመቀበል ሰዎች ይቸገራሉ ንቅበሉ ሰባት ይጽግሞ ምህረት ያማቸዋል ምህረት ግበር ይቅርበል እሺ ይቅርበለኝ እሺ ይቅርበለኝ እስረኞች ናቸው ንምንታይ ሱራ እናንተ ደህና ናችሁ ሳቱ ደሃኑ የድሮ አያቴ እንደዚህ አይነት ጭብጨባ የጨረባ ተስካር ትል ነበርና እስቲ የጨረባ ተስካር እንዳው ለእግዚአብሔር ክብር አውጡ ወደ ሰማይ ሃሌሉያ አሜን ስለዚህ የሚጠቅመን እንዲህ አይነት ለመዳን የሚያስችለን ዕውቀት ስናገኝ ነው ዝጣመና ከብዝዛ መሰለ ንምድሓን ዝኾነና ፍልጠት ረከበና ፓስተርዬ እኔ በእርግጠኝነት እኔ ለአንድ ሰው ተልኬ መጥቻለሁ እዚህ ጉባኤ አኔ ፓስተር እርግጠኛ ነኝ ሓደ ሰብ ዋተላ አይመጣለሁ የሆነ ተናዶ ቤተሰቡን የሆነ ነገር ሊያደርግ የተዘጋጀ ሰው አለ ሓደ ሰብ አሎ ብሕርቃን ዝኣክል ኣብ ስድራ ቤት እንኳ ገለ ክገብር ዝደለየ እንደው በቃ ጥዬ እጠፋለሁ የሚል ሰው አለ በቃ ገዲፈ ጠፊ እዚህ ሰባል ጥሎ መጥፋት መፍትሄ አይደለም ገዲፍካ ገዛኻ ገዲፍካ ማለት መፍትሄ ይሆን ንዴትን ግን መቆጣጠር ፈውስ ያመጣል አሜን በሏል ሕርቃን መቆጣጠር ግን ፈውስ ያመጣል ክብር ለኢየሱስ ይሁን ክብር ለእግዚአብሔር ሌላው ንዴት በዚህ ደረጃ ላይ ሲሆን የሚያሳየው ምልክት ምንድነው ሕርቃን በዚህ ደረጃ ዘሪው ምልክት እንታዩ የሰውን ህይወት ለማበላሸትና ለማጥፋት የሚነሳሳ ይሆናል ያ ሰው እንካለ ደረጃ ናይ ሰብ ህይወት ከባላሽን ህይወት ሰብ ከጥፍዕን ናብ ዝብል ደረጃ ይተናል ያናደዳችሁት ሰውዬ ዘሕረኩሞ ሰብ ቂም ይዝባችኋል ቂም ሕዘልኩ ሲበዛ ይጠላችኋል በብዙሕ ይጸላሉ እናንተም ስትናደዱ እንደዛ ነው የምታደርጉት እስኻትኩ ክንጸሎ ሆነው ትገብሩ በዚህ ብቻ ቢቆም ጥሩ ነበረ በጥራህ ተጣዘ ዝብል ጽፎ ነው እንዳቆሰለችኝ አቆስላታለሁ ይላል ከምታ ተቆሰለትና ፈውስላ አይሃዩ አንጀቴ እንደተቃጠለ አይቀርም እኔም ደግሞ አንጀቷን ነው የማቃጠለው ይላል ከምታ ማዓንጣ ይተሕረረትኒ አና ማዓንጣ ሕራዩ ልክ ነኝ ወይስ ተሳስቻለሁ ሐቀይ ወላ ተጋድሎ በንግግሬ ስህተት ካለው መጋቢያችን እዚህ ያለ ይቅርታ ጠይቄን ይወርዳለሁ እውነቴን ነው የምላችሁ ከዚህ ስርዓት ካልተፈታችሁ የትም አትደርሱ ስለዚህ ሐቅ መረቁ ከማሰብ ተፈታችሁ አጥፎ ቦታ ይወስድ ነው ክብር ለመንፈስ ቅዱስ ይሁን ክብር ለመንፈስ ቅዱስ ስለዚህ ስማችሁን ሊያጠፋ ይችላል ሽምኩም ከተፈቀ የሐሰት ወሬ ሊያስወራባችሁ ይችላል የተናደደባችሁ በማታውቁት ነገር ታፔላ ታርጋ ለጥፎላችሁ በዘይ ፎቶ ነገር ከአ ታርጋ ተቀቅልኩ በህብረት መካከል ተቀባይነት እንዳታገኙ ጥግ ሊያስይዛችሁ ይችላል አብ ህብረት ከአ ተቀባይነት ተከትረፉ ስሙ ከጸልበኩም ታዲያ ያላደረግሽውን አድርጋለሽ ተብሎ ሚዲያ ሊወራብሽ ይችላል ሚሊያርድ ይወጥ ሚዲያ በቃ ሚዲያ በለው ችግር ያውቃል ስለዚህ ድገም
ኦኬ ያላደረጋችሁትን አደርጋለች ብሎ በሚዲያ ሊናገርባችሁ ይችላል። ዘይገበርኩሞ ጌርኩም ኢሉ በሚዲያ ትዛረበልኩም የሐሰት አካውንት ከፍቶ በፌስቡክ ሊያጨማልቃችሁ ይችላል። ናይ ሐሰት አካውንት ከፍቶ በፌስቡክ ቆማ ከባላችሁ ደግሞ የሚገርመው የሰው አእምሮ መስማት የሚፈልገው ፖዚቲቭ ሳይሆን ኔጌቲቭ አቲቲዩድ አሁን ተገነባ ከሚባለው ይልቅ ቶሎ እናንተ ጆሮ ጋር የሚደርሰው ፈረሰ፣ ተቃጠለ፣ ሞተ፣ ጠፋ ምናምን ታሃሪስ ተሰሪዑ ምን ነገር ፈሪሱ ነዲዱ ተቃጠለ ምን ነገር ይመጥቁ አእምሮ ይወጥ ልክ ነው ውሸት ነው። ስለዚህ አሁን እኔ መርጬ ነው የምሰማው መርጬ አጣርቼ እና አጣርቼ እናንተም ይሄን ብትከተሉ ህይወታችሁን ታድናላችሁ። ስለዚህ እዚህ አተገበሩካ አጥፋን ይወጡካችሁ ንዴት ስር ሰዶ ቶሎ ካልተቆጣጠር ነውና ነፃ ካልወጣን ደረጃውን ይጨምራል። ስለዚህ ሕርቃን ቀልጢፍ ፈሊጥናዮ ቀልጢፍና ተቆጣጣርናዮ እትዕቤቱ ወይ ካት ደረጃው ይወስድ። ደረጃ 3 የንዴት አይነት የታመቀ ንዴት ይሆናል። ናሳሳይ ደረጃ ዝተዓመቀ ወይ ካ እንዳኸኑ ብሎ አዎ ዝተዓዓበ ቂም ክንብሎ ሕርቃን ተዓብዒ ኢና ንበጨ ብዙ የታመቀ ንዴት በሉት። ዝተዓዓበ ሕርቃን ቅድም መግቢያዬ ላይ ሰው ሲናደድ ይስቃል ብያቸዋለሁ አይደለ? ያለቅሳል ብያለሁ። ሰብ ሐረበሎ ይስሕቅ ይበኪ ይለቡኔር። አንዳንዱ የተናደደ ሰው ደግሞ አይስቅም አያለቅስም። ሓደ ዝሐረቀ ሰብ ከዓ አይስሕቅም ዝም ይላል። ጠላትሽ ዝም ይበል ዝም ነው የሚለው። ጠላትሽ ሱቅ ይበል ሱቅ ይበል። በቤተሰብ መካከል በተለይ ባልና ሚስት ከሆኑ ሰው ሰቤትን ተሆነው ሚስትየው እንደዚህ አይ የሱ ዝምታ አያድርስ ነው ትላለች። ታሰቤታ ናቱ ሱቅታ አይጽሕኝ ትበል። አረ እንደው ማአሬ እንደው አረ እንደው ተናገር እባክህ ትለዋለች። በጀሃ ማአሬ ተዛረብ ትብሎ ያንዳንድ የተናደዱ ሰዎች ዝምታ ከኖቬምበር እስከ ጃንዋሪ ያለው ክረምት ይሻላቸዋል። እሱ ይሻላቸዋል። ናይ ሓደ ሰባት ኩነታት ከእቲ ዊንተር ይሓይሽ ዊንተር የተሻለ ነው። ዝም ይላል። አረ ይጨንቃል። ብጣዕሚ ይጨንቃል። አረ የሆነ ተንፍስ ዝኾነ ተንፍስ ባ አንቺ ደግሞ በቃ አለ አይደለ ለማናገርማ ትዞሪው አጥር የለም። እስኻ ንዑ ተዛረብ ተፈላለየ ነገር ዝም ያለው ሰውዬ እንዲናገር ብለሽ የምትዞሪው ዙረት ደግሞ የባሰ የሚያናድድ ነው አንዳንድ ጊዜ። ስለዚህ ሓደ ጊዜ ንኽትዛረብ ትገብሪውካ መሪሱ ዛረብ በ3 ቀን ዝምታ የሚፈወሰው ሰውዬ 15 ቀን ይዘጋሻል። ስለዚህ በሰለስተ መዓልት ትፈወስ ቦኻ መሪሱ 15 መዓልት ይውስድ። ዝም ካለሽ ለዝምታው ተዩ። ሱቅ እንተይሉ ለተሰጣት ገድዩ ጊዜ ስጪው። ጊዜ ሀቢዩ ጸልይለት፣ ጸልዩ፣ ተንከባከቢው። ተኻናኸዩ ከበፊቱ ምንም አይነት የተለወጠ ጸባይ አታሳይ። ካብ መጀመሪያ ዋልሓት ዝተለወጠ ነገር አይተርዩ። የራስሽን ግምትና መላምት አትፈብሪኪ። ናይ ባዕልኺ ግምትን ሜላን አይትግበሪ አይትፈብሪኺ። ምን አስበው ነው? እንታይ ሓሲቡ እዩ? ደግሞ ማን ነው አይዞ ያለው? መን ይኻጆኻ ዝብሎ? ከእነንትና ጋር ከገጠመ ጀምሮ እንደዚህ አይነት ባህሪ አመጣ። ምስ ክርስቶስ ቀረበ እኮ የኸምዚ ዓይነት ባህሪ ብዚኡ እነሱ እየመከሩት እኮ ነው እንደዚህ ቤተሰቦቹን በተለይ ያቺ አክስቱን ከሰማ ጀምሮ አትበይ። አሙ ሰብዐ ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ግምት ሁል ጊዜ የሚያደርሰን ውጤት የተሳሳተ ነው የሚሆነው። ግምት ሁል ጊዜ ዘምጽኦ ውጽኢት ዝተዳለየ ስለዚህ እንዳትገምቱ ልላችሁ ፈልግ። እንዳትገምቱ ገምታችሁ ምንም ነገር ስህተት ውስጥ አትግቡ። ስለዚህ ገሚትኩ ሆነ ጌጋ ውስጥ አይቶ ኦኬ የታመቀ ንዴትን
ሊገልጥልኝ የሚችል ማሳያ አንድ ነገር ላንሳ ስለዚህ ዝተዓመቀ ወይ ካስተ አብዓበ ሕርቃን ክገልጸለይ ዝኽእል ሓደ ነገር ስለ እሳተ ገሞራ ኦር ቮልካኖ ዛዕባ እሳተ ገሞራ ገልጸሉ እሳተ ገሞራ ከመሬት በታችኛው ክፍል የሚፈጠር ክስተት ነው እሳተ ገሞራ ከመሬት ዝፍጠር ነገር እናንተ አገር እንደውም አቅራቢያ ላይ ኤርታሌ ታውቃላችሁ አይደል ታሪክ ሆኖ አይ ቲንክ ወደ ሰሜን አቅጣጫ ናብ ሰሜን ከባቢ ኤርታሌ በመካከላችን ያለ ነው ከኔ ጋር ናችሁ ደንካሊያ ወይ ዳሎል በቃ እዛ አካባቢ ያለ ስፔሻሊ ደግሞ ይሄ የሚንተከተክ እሳት ያለበት አይታችኋል ግንፍል ዝንተክተክ ዘሎ እሱ እህቴ የፈላ ሽሮ እንዳይመስልሽ እሱ ዝፈላ ሽሮ አይመስልሽ ያ ቮልካኖ እሳቱ በምድር ታችኛው ክፍል ያሉ ጠንካራ በማሽን የማይፈርሱ አለቶችን ወደ ፈሳሽ እሳትነት ነው የሚቀይረው ስለዚህ እቲ ዋዒ ኣብቲ መሬት ዘሎ ብዝኾነ መንገዲ ክፈርሱ ዘይክእሉ ኣኻውሕ ናብ ፈሳሲ ዝቀየረ ሙቐት ያ ማለት ንዴት ውስጣችን ሲታመቅ ስለዚህ ሕርቃን ኣብ ውሽጥና ክዕብዕብ ከሎ ጨጓራን አስቡት ጨጓራ ነው የደም ዝውውራችን ላይ የሚያመጣውን ሳይድ ኢፌክት ተመልከቱ ኣብ ደም ዝውውርና ዘምጾ ነገር እዩ የውስጥ ኦርጋኖቻችን የሚመጣባቸውን ጫና አስቡ አና ሁሉም ኦርጋናትና ዝመጾም ጻቅር አሉ ሰው ንዴቱን ዋጥ አርጎ እምቅ ሲያደርግ ዝም የሚሉ ሰዎች በተለይ በርናውት እያደረጉ ነው ስለዚህ ሕርቃኖም አኪቦም ውሕድ ዘብሉ ሰባት ነገሮም ይትንፍስዩ ሲቃጠሉ ነው የሚያድሩት ሲቃጠሉ ይተሐዱ ሰላም የላቸው ሰላም የሉ እንቅልፍም በመድኃኒት ነው የሚተኙት ክድቅሱ ወለውን ፈውሲያም ዝድቅሱ እናንተ ደህና ናችሁ ስራቱን ሀይ እንደዚህ አይነት ችግር ያለባችሁ ሰዎች እንቅልፍ የጣፈጠ ይሆናል ተብሎ ስለተጻፈ ዛሬ ጣፋጭው ጧ ብለሽ መቼ እንደነጋ ሳታውቂ ትነሻለሽ ስለዚህ ቃል አምላክ ይብል ድቃስካ ጥዑም ክኸውን ይጽሑ ስለዘሎ በዚ ነገር ዘሎ ሰባት ሓንሳ መስደቀስኩም አበይ ከም ዝሓደርኩ ከይፈለጥኩም ንግሆ ቋሕ ኢልኩም ክትስዩ ንዴት ሲታመቅም አደጋ ነው ሕርቃን ክዕብዕ ከለውን አደጋ ሲፈነዳም አደጋ ነው ክትኮስ ከለውን አደጋ እሳተ ገሞራ አይታችሁ እንደሆነ ከመሬት እንደዛ የተነቃነቀ ልውጣ ነው የሚለው ወደ ልገንፍል ነው የሚለው እሳተ ገሞራ ለሕይኹም ኣብ መሬት እንዳተነቃነቀ ንላዕሊ ወፅእ ይብል ብሎ ሲፈነዳ ኢሉ ተተኮሰ እንደ አጋጣሚ እዛ አካባቢ ቤት ገዝታችሁ ከሆነ ምናልባት እድል ካገኛችሁ ሻንጣ ብቻ ነው ይዛችሁ የምትወጡት ምናልባት ገዛውን ድርቆይ እድል ተረክኩም ሓንሳ እንዳሕስኩም ክትወጡ ትኾኑ ምናልባት ወዲያው ያደጋ ዞን ተብሎ አካባቢው ይከለላል ማንም ሰው እንዳይሄድ ይባላል ኩሉ ይኽለል ናይ ሓደጋ ቦታ ይባሃል ማንም ሰብ ናብ ወኸይ ኣቱ ከዓ ይኽልከል አረንጓዴ ቅጠል ይጠፋል ቀጠልያ ዝባሃል ቆጽሉ ሁሉ ይጠፍእ እዛ ውስጥ ያሉ እንስሶች ይሰደዳሉ ኩሎም ኣብኡ ዘለው እንስሳታት ካብቲ ቦታ ይስደዱ ልምላሜው ወደ በረሃ ይቀየራል ማለት እቲ ልምላሜ ናብ በረኻ ይቀየር አያችሁ ንዴት አደጋው ይሄን ያህል የከፋ ነው ሓደጉ ክንዲዚ ዝኸፍለ ልክ የተናደደ ሰው ዝም አልልም ብሎ መናገር ከጀመረ ሱቅ አይብልን ይሉ ክዛረብ ተጀሚሩ ይጮሃል ይዛረብ ወይ ከዓ ይሳደባል ይጻረብ ይቆጣል አዊል ይዛረብ ይቆጣ ተናዶ ድንገት ደብቆ ያስቀመጠውን ሽጉጥ ላጥ አርጎ ሊላችሁ ይችላል ሓቢብ ዘቀመጠው ሽጉጥ ከዓ ሲሒቡ ጽኻ ወቃዕ ኸል ገጀራም ሊያነሳ ይችላል ወይ ከዓ ጉራሌ ዘሆነ ነገር ከዓ ኸልዕ ኸል ብቻ በዛ ቅጽበት ውስጥ የሚያደርገውን ስለማያውቅ ጥፋት ያመጣል ስለዚህ በታ ቅጽበት ዲአ ዝገብሮ ነገር ዘይፈልጥ እንዴ ይሄን ያህል ተናንቀናል ማለት ነው ይልና ዋው ስራ ክንት ለተናዓይና አይና ሞይብል ደሞ እዚህ ሀገር ህጉ በጣም ከባድ ነው ህጉ ከባድ ነው እዚህ ሀገር በል ልጆቹን ይዘህ ትቀመጣለህ ወይስ ሻንጣውን ይዘህ ትወጣለህ ደቅኻ ሒስካ ለኻትሩመት ወይ ካሳንጣ ሒስካ አኻትወፅእ ወደሚል ህግ ውስጥ ይገባል ማለት ነው ናይ መጨረሻ ናቶም ነት ብትመጽሕ ማለት
ከሰደባችሁ ከሚጮህባችሁ ዲስሪስፔክት ከሚያደርጋችሁ ሰው ጋር ለመኖር እጅግ ትፈተናላችሁ። ስለዚህ ብዝጸርፈኩም ወይ ከዓ ከምዚታት ዝገብረኩም ሰብ ምስኡ ንኽትነብሩ ኣዝዮም ትፍተኑ እና ንዴት በጣም ከባድ ነው። ስለዚህ ሕርቃን ኣዝዮም የሰውን የግለሰብን ህይወት ያፈርሳል። ናይ ሰብ ህይወት የፍርስ፣ የቤተሰብን ህይወት ያፈርሳል። ናይ ቤተሰብ ህይወት የፍርስ፣ የቤተ ክርስቲያንን ህብረት ይበትናል። ናይ ቤተ ክርስቲያን ህብረት የባላሹ የፍርስ። ስለዚህ ንዴታችሁን ተቆጣጠሩ። ስለዚህ ሕርቃንኩም ተቆጣጠሩ። ንዴት ታምቆ ሲቆይ ተአኪቡ የሚያስከትለው ውስጣዊ ጉዳት ትራሆማ ይባላል። ዘብጽሖ ውሽጣዊ ጉዳት ከዓ ትራኮማ ይባሃል። ከነዚህ ጉዳቶች ውስጥ ጭንቀት፣ አብዚኦም ጉዳት ጭንቀት፣ ዲፕሬሽን፣ ተስፋ መቁረጥንና አካላዊ ህመሞችን፣ አካላዊ ህማም፣ የመጨረሻው ደረጃው ደግሞ ሞትን የሚያስከትል ይሆናል። አና የመጨረሻ ደረጃው ከዓ ሞት ዘስዕብ። ይሄ ሲታመቅ ነው። እዚህ ክልከም ኮለ ሲፈነዳ ደግሞ መገለጫው ስድብ ነው። ክትኮስ ከሎ ከዓ እቲ መግለፂ ከዓ ጸርፊ ጩኸት አለ፣ ዋዕዋዕ ኢልካ ምዝራብ ኣሎ፣ ክፉ ንግግር አለ፣ ክፉእ ዘረባ ኣሎ፣ የእርስ በርስ ግንኙነቶችን ያበላሻል። ናይ ንሕርካ ርክባት የባላሹ። ከዛ ሰዎች ሳናውቀው ካጠገባችን ይሸሻሉ። ስለዚህ ሽዑ ሰባት ከይፈለጥና ከይተረዳእና ካባና ይሩ። እስቲ ቆም ብለን እናስብ። እስኪ ጠጠውና ንሰብ ያኔ በአስቸጋሪ ጊዜ ኣብቲ አጸጋሚ ጊዜ ማንም አጠገባችን ባልነበረ ሰዓት መዋል ሓደ ኣብ ጥቃና ዘይነበረሉ ጊዜ ብቸኝነት ሲያሰቃየን ብሕታውነት ኣብ ዘሳቀየን እግዚአብሔር ድንገት ወደ ህይወታችን ያመጣቸው እግዚአብሔር ድንገት ናብ ህይወትና ዘምጽእ ችግራችንን ችግራቸው ያደረጉ ጸገምና ጸገሞን ዝገበሩ መከራችን የነሱ መከራ ያህል ተሰምቷቸው ሲሰቃዩ የነበሩ ከኛ ጋር መከራውን ከምናቶም መከራ ገይሮም ምሳና ዝተሳቀዩ እንዲህ እንዳሁኑ ጓደኛ ሳይበዛላችሁ ከምዝናይሎሚ ዕሩፍ ከይበዝሓልኩም ከሎ የመኖሪያ ፈቃድ እንኳን ሳታገኙ በዛን ሰዓት ላይ ለእናንተ ጋሻ የነበሩ ሰዎች ናይ መንበሪ ፈቃድ እንኳ ከይበሓለወኩም ሰባት ኣብ ትሽዑ ጊዜ ንዓኹም ዝተኸላኸልልኩም ወይ ከዓ ዋልታ ዝኾንኩም ሰባት ድንገት መጡ። ብዙ አገለገሏችሁ፣ ብዙሕ አገልግሎሞ እናንተን ጠቀሙ። ንስዓኻትኩም ጠቂሞም መጣውም ቀረውም ሳይሉ በዛው ጠፉ። መጽአኹ ተረፍኩ ኸይብሉ ቡጌሮም ጠፊዮም። እናንተ ደግሞ ቀን ወጣላችሁ። ስኻትኩም ከዓ ነገር ጸቢቕልኩም መዓልትኩም ወጪልኩም። ዋው መኖሪያ ፈቃድ አግኝታችኋል። መንበሪ ፈቃድ ረኺብኩም። ክብር ለእግዚአብሔር ይሁን። ቤትም ሰርታችኋል። አሁን ገዝታችኋል። ቤት ገዝታችኋል። የሚገርም መኪና እየነዳችሁ ነው። ዝገርም መኪናውን እንዳዘወርኩ። ያኔ ግን ከእናንተ ጋር ሆነው በችግራችሁ ሰዓት የነበሩ ሰዎች ሽዑ ግን ኣብቲ ጸጋኩም ሳሁን ዝነበሩ ሰባት ሲሄዱ ለምን እንደሄዱ እናንተ የሰጣችሁ ትንታኔ እንደዚህ ነው። ክኸዱ ከለዉ እሱ ዝሃብኩሞ ርእቶ ከም ዝመስል አይ ሰይጣን ነው ያጣላን፣ ሰይጣን ነው ዘባአሰና ሰይጣን ያለያየን። ሰይጣን ወይ ፈላለ ሰይጣን ሳይሆን ያለያያችሁ ሰይጣን ከይኮነ ዝፈላለዩ የእናንተ ክፉ ንግግር ነው። ናተይናትኩምን ሕማቅ ዘረባ ተሳድባችኋል ወይ ተጻይፉም አለው፣ አምታችኋታል። ሐሜቱም አለው። ማይገባ ለነሱ በጎነት ማይገባ ምላሽ ተናግራችኋል። ዘይግብኦም መልሲ ሂብኩሞ ማለት ፊት ለፊት አልተናገራችሁ፣ ፊት ለፊት አይተዛረቡ። ለሆነ ሰው ነግራችኋል። ዝሆነ ሰው ተዛረቡ። ያ ሰው ደግሞ ለዛ ሰው ነግሯል። እዚ ሰው ጋር ለተሰብለቅ ይሆን እግዚአብሔር ይየው ብለው ሄዱ። እነሱ እግዚአብሔር ይብራአዮ ይለው ከይዶም ሰይጣን ሳይሆን የእናንተ ምላስ ነው ያባረራቸው። ስለዚህ ሰይጣን አይኮነ እናንተ መልሐስ ይባሪዮ። ስለዚህ ንስሐ ግቡ። ስለዚህ ንስሐ ተው። ፈልጓቸው፣ ድለይዎ የልባቸውን ሐዘን አርቁላቸው። ናይልቦም ሐዘን አርቁሎ የተጎዳውን ስሜታቸውን ጠግኑላቸው። ዝተወደ ስምዒቶም ጸግኑሎ። ለእናንተ እዚህ ለመድረስ እግዚአብሔር ምክንያት አድርጎ የተጠቀማቸው ሰዎች ናቸው። ንዓኻትኩም ኣብዚ ደረጃ ንኽትበጽሑ ዝተጠቐመሎም ሰባት እዮም። ይሄ እንደሚያማችሁ አውቃለሁ። እዚ ከም ዝሕመኩም ፈልግ
መፍትሄው ግን ንስሐ መግባት ነው። ንስሐ መግባት ነው። ንስሐ መግባት ነው። ቀንና እድል ሁሉን ያገናኘዋል ይላል መጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ግን መዓልትን ዕድልን እግዚአብሔር ይራህወም ጊዜ ይራህወም። ዛሬ እዚህ ጋር ናችሁ፣ ነገ የት ጋር እንደምትሆኑ እግዚአብሔር ያውቃል። ስለዚህ ሎሙ ዘለኹም ጽባሕ ሐሪና ቦታኹም ትበጽሑ እግዚአብሔር ፈል ንስሐ ግቡ። ንስሐ አተው። በጣም በእናንተ ምክንያት የተጎዳ አንድ ሰው አለ በህይወታችሁ ውስጥ። በአሁን ተወለ ሓደ ሰብ ክህሉ አግቦት ንስሐ ግቡ። ያንን ሰው ፈልጉ። ንስሐ አተው ለተሰብ አድርጉ። አንዳንዱ ሰው እንዲህ አይነት አስተሳሰብ አለው። ሓደ ሰብ ከም ዝበለት ተሐሳስባለሁ። ጌታ የተባረከ ይሁን። እግዚአብሔር የተባረከ ይሁን። ጌታ ብዙ ሰው አለው። እግዚአብሔር ብዙ ሰው አለው። እሷ ብትሄድ እንትና ትመጣለች። ክርስቶስ ተኸለ ክርስቶስ መልሲ። ይሄ ኢቭል የሆነ አስተሳሰብ ነው። እዚህ ላይ ጸላ የሆነ ተሐሳስባል። ያቺ እህትሽ እታ ሓፍትኺ ያነባችልሽ እህትሽ ዝበኸየትልክ ሓፍትኺ ጌታ ሆይ ብላ ስላንቺ ጾም ጸሎት ገብታ የጸለየችው እህትሽ እታ ሓፍትኺ ብዛዕባ ጾም ጸሎት ሒዛ ዝበኸየት ሓፍቲ የት ነው ያለችው ዛሬ? አቤላ እታ ሓፍቲ እኔ ይህን እያስተማርኩ እያለ አነ ዝናመሃርኩ ከለኹ እርግጠኛ ነኝ መንፈስ ቅዱስ አንድ ሰው እናንተ አእምሮ ላይ አሁን አምጥቶታል። ስለዚህ ሓደ ሰብ ኣብ ናትኩም አእምሮ አምጪሉ ያ ሰው ከታሰረበት እስራት ውስጥ ልውጣ እያለ በእናንተ አእምሮ ላይ አሁን ብቅ ብሎ እኔ ነኝ እያላችሁ ነው። ስለዚህ አብት ናትኩም አእምሮ ክፍታሕ እንደሌለ ሰብ አነ ይላል። ምክንያቱም የእግዚአብሔር ቃል ብርሃን ነው። ስለዚህ ምንታይ ነው ቃል እግዚአብሔር ብርሃን በጨለማ የተሸፈነውን የተደበቀውን ይገልጠዋል። ጸልማት የተሸፈነ ነገር ይገልጸዋል። እምለው ነገር ትክክል ነው ወገኖቼ ወይ? ምን ዋጋ አለው እንደዚህ እስረኛ ሆናችሁ ትበራላችሁ ትጥሳላችሁ ብላችሁ? እስራት ለሁም ክትብጥሱ ይሁን ተወልኩም ታያችሁ ምንም የምትበሩበት ክንፍ የላችሁ። ወላንት ትነፍሩ መንፈርፈር ይሁን። ደስ የሚለውን ነገር ልንገራችሁ። ደስ የሚለውን ነገር ተናገሩ። እግዚአብሔር በሰማይ እንድንበር አስቦ ፈጥሮን ቢሆን ኖሮ ክንፍ ያበጅልን ነበር። ስለዚህ እግዚአብሔር በሰማይ ነበር ሰባት ሐሲብ ተዝባውሲ መንፈርፈር መገበረልና ግን እግዚአብሔር የፈጠረን ዓላማው ምንድነው? መሬት ረግጠን ባላንስ ጠብቀን እንድንራመድ ነው። ስለዚህ እግዚአብሔር የፈጠረና መሬት ረግጠና ሚዛንና ሐሊና እንከይ ፈጥሩ። ቤልጂየም ላይ የኔን ትምህርት የሰሙ መጋቢዎች እንደዚህ ብሏል። ኣብ ቤልጂየም ናተይ ትምህርት ሰምዑ ፓስተራት አንተ ጨዋታ ኳስ በምድር ነው አሉኝ። እስኻ ጨዋታ ኩዕሶ ምድር ኩዕሶ መሬት ረገጥ አድርገን መራመድ መቻል አለብን። መጀመሪያ መሬት ረግጥ አድርገና መሬት ከይከላል። እግዚአብሔር ይመስገን። እግዚአብሔር ይመስገን። ከተመቻችሁ ግዙት፣ ጥዒሙኩም ሕዝዎ፣ ካልተመቻችሁ ደግሞ ድሮፕ አድርጉት። ችግር የለም። እንድሕር ጥዒሙኩም ደርቢዎ። እበራለሁ ካላችሁ ምናልባት በተአምራት ክንፍ ሊገጠምላችሁ ሊበቅል ስለሚችል ጠብቁ። ስለዚህ እኔ ለመብረራችሁ እንቅፋት አልሆነባችሁም። ከቻላችሁ ሞክሩት። እኔ ግን ክንፍ እንደማይወጣላችሁ እንደዛ ነው የምረዳው። ሃሌሉያ። ልፍጠን ፓስተርዬ፣ ወደ ፍራንክፈርት ስለምበር ልፍጠን አይደለ? እሺ። ንዴት በዚህ ደረጃ ላይ ሆኖ ካልተቆጣጠር ነው ወደ ደረጃ 4 ያድጋል። በተግባር የተገለጠ ንዴት ይሆናል። ንዴት በተግባር ሲገለጥ ምን እንደሚመስል ከመጽሐፍ ቅዱስ አንድ ታሪክ እናንሳ። በዘፍጥረት መጽሐፍ ምዕራፍ 4 ላይ ሁለት ወንድማማቾች ነበሩ። የአንደኛው ስም አቤል፣ የሁለተኛው ስም ቃይ። አይዟችሁ ቢፈነዳም በዚች ቅጽበት እዛ አባታችን ዙፋን ስር ነው ንጥፍ የምንለው።
ሃሌ ደግሞ በስንት ጩኸት ውስጥ አልፋችሁ እቺማ ልታስደነግጣችሁ አይገባም። ሃሌሉያ። እና እነዚህ ሁለት ወንድማማቾች የአንድ አባት ልጆች ናቸው። እኔ ደግሞ ለትምህርታችን እንዲጠቅሙ የአንድ ሎካል ቸርች አባላት አድርጌ አስቀምጣቸዋለሁ። እዚህ ቸርች ውስጥ እንዳሉ አስቡ እስቲ። እና ሁለቱም በአንድ ቤተሰብ ውስጥ አደጉ። ለአቅመ አዳም ደረሱ። ሰው ሲያድግ ደስ ይላል። ያደገ ሰው ስራ ይፈልጋል። እና ስራ እንስራ አሉ ሁለቱ። ስራ ለመስራት ከተፈለገ ለማግኘት ቀላል ነው። ምን ልስራ ብሎ መጠየቅ ነው። ወደ ውስጥ ማየት ነው የሚጠይቀው። ስራ ያለው እናንተ ውስጥ ነው። እስቲ አሜን በሏል። ብዙ ጊዜ ስራ የማናገኘው ወደ ውጭ ስለምናይ ነው። በረከት ውስጥ የማንገባው በረከትን ከውጭ ስለምንፈልግ ነው። በረከት ያለው እናንተ ውስጥ ነው። ሀብት ያለው እናንተ ውስጥ ነው። እድገት ያለው እናንተ ውስጥ ነው። እናንተ ውስጥ ያለ ነገር ነው በኑሯችሁ ላይ የሚገለጠው። ስለዚህ እነዚህ ሁለት ወንድማማቾች ምን እንስራ ብለው ወደ ውስጣቸው ሲያስቡ ሁለቱም ሐሳብ መጣላቸው። ምን አይነት ሐሳብ ብትሉ ገበሬ መሆን። በምን ካታጎሪ ሲባል አቤል አርብቶ አደር ሆነ። ቃየል ደግሞ አዝርት አብቃይ መሆን ፈለገ። በቃ አንድ ሚስጥር ልንገራችሁ። እዚህ ስቱትጋርት ውስጥ የካምፓኒ ባለቤት መሆን ከፈለጋችሁ ለመሆን ቀላል ነው። ለመሆን ከፈለጋችሁ ያልኩት። ለመሆን ካልፈለጋችሁ ደግሞ አለመሆን ትችላላችሁ። ደህና ናችሁ ወይ? ሃሌሉያ። ለምሳሌ ኖህ ገበሬ መሆን ጀመረ ይላል። የጀመረው መሆን ስለፈለገ፣ መፈለግንም ማድረግን በእናንተ ውስጥ የሚሰራ እግዚአብሔር ነው ይላል። ሃሌሉያ። ምን መሆን ትፈልጋላችሁ? ክሊነር ትሆናላችሁ። ኢንጂኒየር ትሆናላችሁ። ኢምፖርት ኤክስፖርተር ትሆናላችሁ። ከዛሬ ብትጀምሩ ማለት ነው። መሆን ከፈለጋችሁ ምንም ነገር ሊያቆማችሁ የሚችል ኃይል የለም። እናንተን ሊያስቆም የሚችል ስቱትጋርት ውስጥ እናንተ ብቻ ናችሁ። የእናንተ ጠላት ራሳችሁ ብቻ ናችሁ። ደህና ናችሁ ወይ? ዛሬ የትኛውም ሊሚቴሽን ከእናንተ ውስጥ ይመታል። አሜን በሉ። ሃሌሉያ። ክብር ለእግዚአብሔር። ዛሬ የሚፈርስ ነገር አለ። ዛሬ የሚናድ ቅጥር አለ። ወስኗችሁ ህይወታችሁን የያዘ ነገር ይመታል። አሜን በሉ ባካችሁ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ሰውን ብሌም አታርጉ። እንዲህ እንዳልሆን ያደረገች እንትና ናት አትበሉ። ለእናንተ ነገር ተጠያቂው እናንተና እናንተ ብቻ ናችሁ። መሆን ከፈለጋችሁ የሚከለክላችሁ አንድም ኃይል የለም። ቀኝ እጃችሁን አንሱና መሆን የምፈልገውን እሆናለሁ ብላችሁ ተናገሩ። ሃሌሉያ። እስቲ አሜን በሏ። መጽሐፍ ራስ እንጂ ጅራት አላደርግህም ብሏል።
አሜን በሏ። ለኪዳን ልጆች እግዚአብሔር ያየው ቶፕ ነው። ንሰብ ኪዳን እግዚአብሔር ዝረአየ ነገር ልዕል ዝበለ ከፍ ያለ ነገር ነው። ልዕል ዝበለ ነገር እዩ። እስቲ አሜን በሏ። እግዚአብሔር ያየላችሁ ማየት ስትጀምሩ እዛ ጋር ትደርሳላችሁ። እግዚአብሔር ዘርአየኩም ክትዩ ስትጀምሩ አውጥተው እግዚአብሔር ካየው በተቃራኒ ጅራትነትን ተከታይነትን ካያችሁ ደግሞ ተከታይ ትሆናላችሁ። አንጻር እግዚአብሔር ዘርአየኩም ጭራ እንደሆነው ሰዓቴው ወጣ ጭራ እንታህቴው ዛሬ እግዚአብሔር ያንድን ሰው እይታ ይፈውሳል። ስለዚህ እግዚአብሔር ነው አራያሁም ክፉስ እና ገበሬ መሆን ጀመሩ። ሐርስ ሆኖ ደየው ጀሚሮ ስራ ሰሩ። ስራ ካሰሪው ያው የእጆችን ስራ ባርካለሁ ብሎ የለ። ስለዚህ እግዚአብሔር ተባረካው ተባረከ ይልዩ አያችሁ፣ የኢኮኖሚ በረከት ምንጩ ስራ ነው። ናይ ኢኮኖሚ በረከት ምንጭ እንታይ ነው? ስራ እንጂ የባንክ ደብተር ላይ ዘይት ማፍሰስ አይደለም። አብላይ ባንኩ ዘይት ደብተር ወይ አቲ አካውንት ዘይት መፍሳት አይደለም። ኢትዮጵያ ሄዶ መጃጃል አይደለም። ወይ ኢትዮጵያ ሄዶ አሻ በኋላ አይደለም። ከኔ ጋር ናችሁ ወይ? ምሳሌ የፈለጋችሁ ዛሬ እንደው ከተናደዳችሁም ተሳክቶልኛል ሎሚ ኮማንት ተሳኸለ ያለው ሐሪቁ ጥብቅ ሰገመለው ማለት ነው። ከመጃጃል እግዚአብሔር ይታደጋችኋል። አብሽነት እግዚአብሔር ይወጣው። እስቲ አሜን በሏ። እኔ በጣም የሚገርመኝ ነገር ስንት ቢሰሩ ለምሳሌ 4-5 ቀን ፍቃድ ጠይቀው 4-5 ቀን አስፈቅደው እዛ ዘይት ለማስፈሰስ ማለት ነው 4-5 መዓልቲ ፍቃድ ወሲለው አብ ኢትዮጵያ ሄደም ዘይት ከፈሰለው እዚህ እግዚአብሔርን ታምነው ጸጥ ለጥ ብለው ቢሰሩ ዩሮ ይመጣል። አብ ይሰይለው ስራውን ሰሪዖም ሲ እትትክክል ነገር ከመጽ ደህና ናቸው ወይ? በሐንዱ በእውነት እዛ ገስታ ውስጥ ተገብቶ ሚራክል መኒ የሚዘረገፍ ቢሆን ኖሮ አብቲ ገስታ ውስጥ አጥቶ ናይ ተአምራት ገንዘብ ዝፈስስ ተዝኸውን ይሩ ግን ደስ የሚለው መቼም አይሆንም። ደስ ብለው ድላይ ወሩ አይተውም። እግዚአብሔር የፕሪንሲፕል አምላክ ነው። እግዚአብሔር ናይ ፕሪንሲፕል አምላክ ከቃሉ ውጤው ቃሉ ከሚያልፍ ሰማይና ምድር ቢያልፉ ይቀላል ያለው ሰማይ ምድር ካትሐልፍ ቃል ካትሐልፍ ሰማይ ምድር ካትሐልፍ ማለት ነው። መባረክ ትፈልጋላችሁ? ክትባረኩ ነው ትደሉ ድብና አድርጋችሁ ስሩ። አጥቂቁ ስሩ። እስቲ አሜን በሏል። ሃሌሉያ አሜን። እዚህ በጣም ስራ በሚታመንበት ምድር ላይ ሆናችሁ አብዚ በጣም ስራህ ዝእመነሉ ቦታ ሆይኩ ስራ ካልቸር የሆነበት ምድር ማለት ነው። ናይ ስራህ ባህል ዘለው ዓድ ዘለው ፍዝዝ አትበሉ። ፍዝዝ አይበሉ። ተፍ 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 በሉ። ትግል በሉ። ኧረ አሜን በሉ እስቲ። እስከ አሜን በሉ። እኔ ይገርመኛል። አረቦች መጥተው ሱቅ ነው የሚከፍቱት። ሱቅ ፊት ለፊት ሱቅ ይከፍታል። ንግድ ውስጥ ኢኮኖሚ ይቆጣጠራል። አረቦች አዕራብ መጥተው ማዕድና በቀጥታ መጥተው ዱካን ይዘፈቱ በቃ ሁሉ ያው አፍህም ያው ሸቀጥ ዝንግዱ ደህና ናችሁ እናንተ? በሐንዱ እኔ ብዙ ወዳጆች ኤርትራውያን ናቸው። መብዛሕተው አዕራብታይ ኤርትራውያን እኔ ታሪክ ሳጠና ኢኮኖሚውን በፊት ተቆጣጥረው የነበሩ እኔ በጣም በቅርበት ማቃቸው 10-15 ቦቴ ምናምን የነበራቸው ወዳጆች አሉኝ። አቀረባ ጊዜ ናይ አብዓድና ብዙሕ ኢኮኖሚ ተቆጣጠሮም ዝነበሩ 15 ተስሓብቲ ቦቴ መካይን ዝነበሮም ኤርትራውያን ነይሮም። ለስራ ካላቸው ጉጉት ወለጋ ነቀምት ማያውቁት ምድር ውስጥ ገብተው እዛ ሀብታም ከበርቴ ንጉሶ እንደ ንጉስ ዓዱ እንዳኣተው በዓል ወለጋ ገታ ነዊሕ ዓዲ ኸይዶም ኣብኡ ኣዝዮም ዝኸበሩ ኤርትራውያን ብዙሓት እዛ ጨለማ ውስጥ ሄደው ገብተው እንደ ንጉስ ከኖሩ እናንተ እዚህ ሞደርን የሆነ ከተማ ገብታችሁ እንዴት ነው የማትነግሱት? ንሶም እኮ ሕልም ዝበለ ኣብ ፀልማት ኣትዮም በቃ ካብ ንጉስ ካብ ከበሩ እስኻትኩም ኣብ ልሙዕ ከተማ ኣትዮም ከመይ ዘይትኸቡ ዛሬ አናድጃችሁ ወደ ሆነ ነገር ውስጥ ገፍትሬን መከታችሁ ስለዚህ ለውዕሪቆም ካብ ዝኾነ ቦታ ደፊ ምኑን አመጣብን ዛሬ እንደበለ ክብር ለኢየሱስ ይሁን። ምክንያቱም የእናንተ ሀብት ለእግዚአብሔር መንግስት እጅግ አስፈላጊ ነው።
ናትኩም ሃብቲ መንግስት እግዚአብሔር አገዳስ ኧረ አሜን በሉ። ኧረ አሜን በሉ። ክብር ለኢየሱስ ይሁን። ክብር ለእግዚአብሔር ይሁን። ሃሌሉያ። ቢግ ነገር አለው፣ አብ ነገር አለው፣ የሆነ ነገር ሰራለሁ በሉ። ዝኾነ ነገር ክሰርሕ በሉ። ለትውልድ አስቡ። ወለዶ ሐስ ክሰው እናንተ እኮ እዚህ ከተማም ኢሮፕ በአጠቃላይ ባትሰሩም ያው መንግስት ቸር ነው፣ ሲስተሙ ያበላል። ስለዚህ ዓድኮ ዋላ ተስራሕካው መንግስት ስለዚህ በቃ የብልዕ ስለዚህ በቃ መብላት ተመችቶሽ አትሙቺ። ስለዚህ መብላዕ ጥሩካ እንዳበላዕካ ይሁን። እኔ በቃ እኔ የመንግስት ተጧሪ መሆን የለብኝም ብለሽ መነሳት አለብሽ። ስለዚህ ናይ መንግስቲ ጽግዕተኛ ሆኖ የብልዕካ ወሲካ ትወጣለ። ሃሌሉያ ወጪ ኢልካ ሐሰብ እስቲ አሜን በሉ። አሜን። ይሄ በወር በሳምንት አይ ዶንት ኖ አከፋፈሉ እንዴት እንደሆነ ግን በምን የሚከፈላችሁ ያንን ወገኖች ወይ እጥፍ 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 የምታገኙበትን አይዲያ እግዚአብሔር ሊሰጣችሁ መጥቷል ዛሬ። ስለዚህ እግዚአብሔር ና ሀብት ትቅበሉ ወደ ላዕሊ ዕፅፍ ገይሩ ከውበኩም ዝኽእል ሓሳብ አይዲያ ሂበኩም ክበኩም እግዚአብሔር። ሃሌሉያ። አፍሪካ የእናንተን መምጣት ይጠብቃል። አፍሪካ ሲናታኩም መምጻት ይጽበል። እንደው ኢትዮጵያ እንኳን አይመችም ብላችሁ ካሰባችሁ ይሄ ኬንያ የእናንተ ሊሆን ይችላል። ኡጋንዳ የእናንተ ሊሆን ይችላል። ብዙ የሚሰራበት ምድር አለ። ኬንያ አለኩም፣ ኡጋንዳ አለኩም፣ ብዙ ዓድታት አለ። ደግሞ አትጠራጠሩ፣ እግዚአብሔር የሆነ ሲዝን እያመጣ ነው። እግዚአብሔር ካልሆነ ሲዝን እንዳምሰል እናንተ ብቻ አቅማችሁን ሰብስቡ። እስራፍ ጥራህ አይሁን አቅሙ ወደ ምድራችሁ ላይ እግዚአብሔር ሰብሮ ያስገባቸዋል። ሃሌሉያ! ኢየሱስ ጌታ ነው። እስቲ አሜን በሉ። እስከ አሜን በሉ። እንደዚህ አስቡ። ከምዝ ሕሰቡ ለቀቅ በሉ። ለቀቅ በሉ እስኪ። ሃሌሉያ አሜን ሃሌሉያ። እና ሁለት ወንድማማቾች ሰሩ ክልቲኦም አሕዋት ሰሪሖም ተባረኩ ማለት ነው። ተባሪኾም ማለት ነው። ሰው መቼ ነው በደንብ አምልኮ ውስጥ የሚገባው መሰላችሁ? መዓዝ ሰብ ቀጥ አምልኮ ዝኣቱ ኣብ ውሽጢ አምልኮ ዝኣቱ ሲባረክ ነው። ክባረክ ከሎ እዩ ኣብ አምልኮ ዝኣቱ። አምልኮ የሚያምረው መቼ ነው? ሲባረክ ነው። አምልኮ ዝፅቡቕ መዓዝ እንድሕር ኢልና ክባረክ ከሎ ከዛ ሁለት ወንድማማቾች እናምልካል። ስለዚህ ክልቲኦም ኣሕዋት ከዓ እንታይ ኢሎም እምበኣርና ኣምላኽ ነምልኮ እዩ። ያ ወደ እግዚአብሔር ፊት በቀረበ ጊዜ ባዶ እጅን አትታይ የሌለ መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ እንታይ ይብለና ናብ ኣምላኽ ክንቀርብ ከለኻ ተሕኢልካ ኣይትረአ ይብል ስለዝብል አቤልም የበረከቱን ኦፈር ይዞ መጣ። አቤል ካብቲ በረከቱ ሒዙ መፅኡ። ቃይልም የበረከቱን ኦፈር ይዞ ሁለቱም ወደ እግዚአብሔር ፊት መጡ። ሁሉም መስዋዕቶም ሒዞም መፅኡ። ደስ የሚለው ነገር ደስ የሚል ነገር እግዚአብሔር መርጦ የሚቀበል አምላክ ነው። እግዚአብሔር መሪጡ ዝቅበል አምላክ። እስቲ አሜን በለዋል። እስቲ አሜን በሉ። እናንተ ይውላችሁ ይው ስሙ እንደው በጌታ እስኪ ስሙዕኒ ብጎይታ እናንተ የሰራችሁትን ወጥ ቅመሱ እንጂ እስኻትኩም ዝሰራሕኩሞ አምልኮ መቅመስ አትችሉም። እስኻትኩም ዝሰራሕኩሞ ፀብሒ ዳ ጥዕሙ እምበር ንኣምልኮ ግን ክትጥዕምዎ ክተስተማቕርዎ ይትኽእሉ። አምልኮ ቀምሶ እሰይ የሚል እግዚአብሔር ነው። አምልኮ ጥዒሙ እሰይ ዝብል እግዚአብሔር ቀምሶ ደግሞ ኦኬ ሙሉ አድርጉት። ሙሉ ሲቀምስ ደግሞ ካልተመቸው ፑ ማለት የሚችል እሱ ብቻ ነው። ጥዒሙኻ እንድሕር ዘይጥዒሞ ክብል ዝኽእል ከዓ ንሱ ካ። ከዛ ሁለቱም አመጡ። ስለዚህ ክልቲኦም ኣምፅኦም ቃሉ ሲናገር እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ። ስለዚህ እግዚአብሔር ይብለና ናብ አቤልን ናብ መስዋዕቱን ጠመተ። ወደ ቃይልና ወደ መስዋዕቱ አልተመለከተም ይላል። ናብ ቃይልን ናብ መስዋዕቱን ግን አይራእየን። አቤልን ተቀበለ፣ ቃይልን ሪጀክት አደረገ። ንአቤል ተቀቢልዎ ንቃይል ነፂግዎ። ምን ተፈጠረ መሰላችሁ? እንታይ ተፈጢሩ መስለኩም? ቃይል በወንድሙ በአቤል ላይ ብው አለ። ስለዚህ ቃይል ኣብ ልዕሊ ሓዉ ብው ኢሉ ሓሪቁ። ምን አረገው? እንታይ ገይሩ? የራሱን ያቀረበው ናቱ ይዘኽርዩ። እሱም የራሱን ያቀረበው እሱ ናቱ ይዘኽርዩ። ተቀባዩ እግዚአብሔር ነው። ተቀባላይ እግዚአብሔር እና ወንድም ብው እቲ ሓዉ ግን ብው። ምን ማለት መሰላችሁ? እንታይ ይመስለኩም? እኔ ስንት ዘመን ኖሬ ኣነ ክንደይ ዓመት ነቢረ ዋጋ ከፍዬ ከፊለ ምንም ሳይደረግልኝ ዋላ ሓንቲ ከይተገብረለይ ጌታ ሳይጎበኘኝ
ጎይታ ኸይራአየኒ ጌታ ሳያየኝ ጎይታ ኸይራአየኒ እሷ ትላንትና መጣ እሳ ትማል መዚያ ይኸው ሰው ሁሉ እሷን እንትና እያለ እያበሳጨኝ ነው ንኹስ ሓፍተይ እንዳበልዋ ኩሎም እንዳባሳጨውኒ ነው በቃ ትበሳጫለሽ ሰው ትባሳጨው ይሄን ያህል ዓመት ጠብቄ እዚ ሁሉ ዓመት አነ ነይረስ እሺ ጎይታ ችግር የለም ስራ ስለሚሆን እኔ ገብቶኛል የዚህ ሀገር ሲስተም ብራዘር ክብር ለኢየሱስ ይሁን እንዲህ የምትቸኩሉ ሰዎች ነፃ ናችሁ እሺ ጌታ ይባርካችሁ እኔም ላሳጥር ሃሌሉያ ከዛ በኋላና እግዚአብሔር መጣ ስለዚህ እግዚአብሔር መጣ ለምን መሰላችሁ እግዚአብሔር መላእክት ነበረው እግዚአብሔር መላእክት ነው አንዱን መልአክ ቃየል ስለተናደደ ሂድና ይሄንን ነገረው ማለት ይችል ነበር ስለዚህ እግዚአብሔር ሲብዛህ መላእክት ለው ኪድሞ ቃየል ሐሪቁ ስለዘለው ከምዝ ወለው ግን ራሱ መጣ ጅብሪል መልአክ ያፈራዩ ቃየል ለምን ተናደርክ ለምን ታሐሪካ ፊት ለምን ተቆረ ለምን ታገጽ አየ ንዴት ሕርቃን የከለር ቀለም የሚያመነጩ ሴሎችን ይገላል ስለዚህ የታው ሕብሪ ዘመንጩ ሴላት ሕርቃን ይቀጥሉ የሆነ ኮስሞቲክ የማያስተካክለው ማዲያት ያወጣ ከዛም በላይ ስለዚህ ኮስሞቲክ አርዮ ዘይክ ማዲያት ከውስ ይፈልጋል ፊት ለምን ተቆረ ገጽካን ታይጸልይ መልካም ብታደርግ ፊት የሚያበራ አልነበረም ጾሞ ተከብር የራሲ ገጽካን ነው የሚጸበቀልኝ አሁንም ኃጢአት በደጅ ታደባለች ሕጁን ኃጢአት ቃጸውባል ሳትነግስብህ ንገስባት ከይነገሰትካ ሳትቆጣጠር ተቆጣጠረው ማለት ነው ከተቆጣጠረትካ ተቆጣጠራ ማለት የሚገርመው ቃየል እንደ ብዙዎቻችን እግዚአብሔር ሲናገረው ስለዚህ ቃየል ጋርም ሁላትና እግዚአብሔር ተዛረበ ሆኖ እያለ ነው የሚያዳምጠው ከምዝ እንዳበለ ይኮን ሰሚዑ በጣም እየተገረመ ነው የሚያዳምጠው በጣም እንዳተገረመ ይሰማ እና ነገረውና እግዚአብሔር ሄደ ነዲሩ እግዚአብሔር ከይ እስቲ እግዚአብሔርን ሰምቶ ከንዴት አይመለስም ሰው ስለዚህ ሰብሲ እግዚአብሔር ሰሚዑ ነው ሐፍጣኒ መለስ አገረሸበት መልሱ ተላዩ ወደ አቤል ሄደ መልሱ አቤል ናውጣ አለው ናውጣ ይሎ የት ሲለው ሲለው ወደ ሜዳ አለው ና ሜዳ ይሎ ኳስ ሊያጫውተው መሰለው ቁርሶ ተጻውቶ ይመስለው ግድ አቤል ደግሞ የዋህ ሰው ነው አቤል ጋር የዋህ ተከትሎት ወጣ ተከትሎ አስዒቦ ልብ በሉ የአንድ እናትና አባት ልጆች ናቸው ደቅ ሓደ ቦል ቅድ ሓደ ደል ገላጋይ በሌለበት አራአይ ዘይብሉ ምስክር በሌለበት ምስክር ዘይብሉ የተናደደው ቃየል ዘሐረቀ ቃየል አቤልን ቀጥቅጦ ደሙን አፍስሶ ገደለው ና አቤል ቀጥቅጦ ደሙ አፍስሶ መስሎ ንዴትን ካልተቆጣጠራችሁት ሕርቃን ከተቆጣጠራዮ ደም አፍሳሽ ሊያደርጋችሁ ይችላል ና ደም አፍሳሽ ከአቆል እግዚአብሔር እንኳን ቢመጣ ልትመለሱ አትችሉ እግዚአብሔር እንኳን ከመጽስ ክትመለሱ ይችላል ተውት ፓስተር ነብይ ምናም አይመል ግደፍነን ተበለካ ግደፍልካ ፓስተር ግደፍልካስ ዞር በል መንገዴ ላይ አትቁም በቃ ተቀው አይተም አሳያታለሁ እኔ በቃ አሳየዋለሁ እኔ ከሪኦ ኤልባ ልኩን ነው ማሳየው በትክክል ንዴት መጥፎ ነው ወገኖች ወይ ስለዚህ ማጥፋት አትችሉ ከተፈወይ ተሆነ መቆጣጠር ግን ትችላላችሁ ከተቆጣጠር ወገን ተሆነ ስድስተኛው የንዴት ደረጃ ሻሻይ ናይ ሕርቃን ደረጃ ለፍርድ ወይም ለውሳኔ የሚያነሳሳ የንዴት አይነት ነው ንፍርዲ ወይ ከአን ውሳኔ ዘለዓዕል ናይ ሕርቃን ደረጃ እዩ ምንም ብትናደዱ አጭር ነገር ነው እዚህ ላይ የምናገረው ዋላ ሐንት ተሐረቁ አብዝ ነገር ተሐጽር ይዛረብ ምንም ያናዳችሁ ዋላ ሐንት ይሕርቁም በንዴት ውስጥ ሆናችሁ አብ ሕርቃን ይሁን በችኮላ የምትወስኗቸው ውሳኔዎች በሕርቃን እትስውስኑ ውሳኔ ከአደገኝነታቸው ባሻገር ካብ ድህነት ሓሊፉ የህይወት ዘመን ጸጸት ያስከትላል ናይ ንህይወትካ ዘመን በሙሉ ዘጣዕሰካ ነገር ይፈጥሩ የተናደዱ ሰዎች ዘሐረቁ ሰባት በዛው ቅጽበት የወሰዱት አክሽን በትሽዑ ቅጽበት ወሰዱዎ ስጉምቲ ከንዴት ከወጡ በኋላ ሲያስቡት
ካብ ሕርቃን መስወቱ ሓስቦሎ እድሜ ልካቸውን እየተጸጸቱበት ይኖራሉ። እድሜ ልኩዓም እንዳተዓሰቡ ይወዝነው። አቤል ከቃየል አእምሮ ውስጥ ሊጠፋ አይችልም። አቤል ከአእምሮ ቃየል ፈጽሞ ሊጠፋ አይችልም። ምንም እግዚአብሔር ምህረት ቢያደርግለትም ለቃየል ዝሆነ ቃየል እንኳ ምህረት ተገበረሉ የወንድሙ የደሙ ድምጽ ቃላቶቹ ሁሉ እዚህ ውስጥ ይጮሃል። ናይ ሐው ድምጽ ቃላት ሁሉ አእምሮ ይድሙሉ ተወኝ ወንድሜ ሆይ የሚለው ድምጹ ሕደገንባ ብሎ ሆኖ እባክህን አትግደለኝ የሚለው ድምጹ ጃባይ ተተለቀ ብሎ ሆኖ የአባቴ የእናቴ ልጅ የሚለው ድምጹ ወይ ወድደይ ግደፍባ ሆኖ የእድሜ ልክ ጸጸቱ ነው ለቃየል። ናይ መዋዕል ጸጸቲ አባአምሮ። ስለዚህ ዘመናችሁ ከዚህ በኋላ የጸጸት እንዳይሆን ስለዚህ ዕድመኹም ትነብሩ ምንትናይ ጣዕሳ አይሆን አትናደዱ አልላችሁም። አይተራውለው ንዴታችሁን ግን ተቆጣጠሩ። አይተቆጥሩኝ ለኩም እኔ ግን ቁጣዓኹም ተቆጣጠሩ። አንድ ሰው እነዚህን የንዴት ምልክቶችን ሓደ ሰብ ናይዚኦም ምልክታት በህይወት ማየቱ ስህተት አይደለም። እዚኦም ምልክታት ኣብ ህይወቱ ምርአዩ ነገር ግን በየጊዜው የሚናደድና ነገር ግን በየጊዜው ዝሐርቅን ንዴቱን መቆጣጠር ካልቻለ ሕርቃኑ መቆጣጠር ተዘይሉ በራሱ ህይወት ላይ አብናቱ ህይወት በቤተሰቡ ህይወት ላይና ኣብ ስድራ ቤቱ ህይወት በሌሎች ግንኙነቶች ላይ ኣብ ካልእ ርክባት ኩሎ የሚያስከትለው አደገኛ ጉዳት ዘስዕቦ አደገኛ ጉድዓት እጅግ የከፋ ይሆናል። አዚው ዝኸፍአኸው ንዴትን ለመቆጣጠር ሕርቃኑ ክትቆጣጠሩ ምን እናድርግ? እንታይ እነዚህ ነጥቦች ልስጣችሁ። እዚኦም ነጥብታት ይዛል ንዴትን ለመቆጣጠር ማድረግ ቆጣጠሩ ያለብን አንደኛ ቀዳማ ራስን መግዛት መለማመድ። ራስኻ መግዛ ክገት ምልም እግዚአብሔር ራስን የመግዛት መንፈስ የሰጠን ራሳችንን እንድንቆጣጠር ነው። እግዚአብሔር ርእስኻ ናይ ምንታእ መንፈስ ዝሃበና ምእንቲ ርእስና ክንቆጣጠር። ይሄ በአንድ ጊዜ ሊሆን አይችልም፣ እዚ ብሓንሳእ ክኸውን አይደለም፣ ግን ብዙ ጊዜ በመደጋገም ይቻላል። ደጋጊምኩም ክትለማመድዎ ከለኹም ግን እዚ ነገር እዚ ኣብ ህይወትኩም ይኸውን። ንዴትን ለመቆጣጠር ምን እናድርግ? ሕርቃንን ንምቁፅፃር እንታይ ይግበር? በሁለተኛ ደረጃ ብኻልኣይ ደረጃ የሌሎችን ሐሳብ ለመቀበል ልብን ክፍት እናድርግ። ናይ ካልኦት ሓሳብ ክንዕንግድ ወይ ከዓ ክንቅበል ልብና ገፊዕ ይኹን። ብዙ ጊዜ እልከኝነትና ግትረኝነት ብዙሕ ጊዜ ህልኸኛትን ነቓፅን እኔ ብቻ ልክ ነኝ፣ እኔ ብቻ ልሰማ ባይነት ኣነ ትክክል ኣነ ጥራሕ ክስማዕ ኣለኒ ዝብል ሓሳብ ለንዴት ዋና መሰረታዊ ምክንያት ነው። ንሕርቃን ዋና መሰረታዊ ነገር። ስለዚህ እኛ የምናስበውና ያኛው ያሰበው ሰው ንሕና ንሓስቦን እቲ ካልእ ሓውና ዝሓሰቦን ሁለቱንም ሐሳብ ጠረጴዛ ላይ እናስቀምጣለን። ክልቲኦም ሓሳብ ኣብ ጠረጴዛ ንቕምጦም። ከዛ የትኛው ሐሳብ ለጋራ ኑሮ ይመቻል? ናይ ሓሳብ ንኽልቴና ዝጥዕመና የትኛው ሐሳብ ነው ለዚህ ጊዜ በጣም ጠቃሚ? ኣይ ናይ ሓሳብ ነዚ ሕጂ እዋን ጠቃማይ። ይሄኛው ከሆነ እዚ ተኾይኑ የኔ ሐሳብ ስህተት ነው ማለት አይደለም። ናተይ ሓሳብ ትክክል አይኮነን ማለት ግን በምርጫ ስንገባ ጠቃሚ የሆነው አስፈላጊ የሆነው ይሄ ስለሆነ ልቤን ክፍት አድርጌ ጠቃሚውን ነገር መምረጥ ነው። ስለዚህ ናተይ ሓሳብ ጌጋ ኮይኑ ከይኮነስ ኣብዚ ሕጂ እዋን ዘድልን ነዚ ሕጂ ጊዜ ዘድልየናን ጠቃሚ ስለዝኾነ ግን እቲ ሓሳብ ወስዱ። ብዙ ጊዜ እህቶች የሚያመጡት ሐሳብ ብዙሕ ጊዜ ኣሓት ዘምስኸዎ ሓሳብ አንተ እይታቸው የሚገርም የ10 ዓመቱን ዛሬ ማየት ይችላሉ። እነሱ ዝገርም አርአያ ይዘው ናይ 10 ዓመት ለምኽሪ አፈላ የዛሬ 10 ዓመት የነሱ ቤት ወይም ትዳራቸው ምን እንደሚመስል ዛሬ ላይ ያዩና ናይ ለው 10 ዓመት ሓዳረን እንታይ ከም ዝመስል ቤተን እንታይ ከም ዝመስል ይሪአሞ እባክህ የኔ ማር የኔ ውድ ይሄን ነገር እኮ ብናደርገው ህይወታችን ይቀየራል ሲሉ በጃኻ ክስተሓወይ እዚ ነገር ተገበርናዮ እኮ ጽቡቕ ንዓና ንህይወትና ዝቕይር ነገር እዩ። እኛ ባሎች ደግሞ ቶሎ አይገባን። አውዳትካ ኸልጢፍ አይርዳእናን ቀስ ብሎ ነው እኛ ውስጥ የሚገባው። ቀስ እንዳበለና ውስጥና ዛሬ ምናልባት የዛሬ 10 ዓመት ነው የሚታየን ሲቀር ክቀርብ ከሎ 10 ዓመት ምጸናዕና አይርዳእና እዛ አንቺ ደግሞ ዝም ብለሽ እንደው በቃ ችኩል ነሽ አንቺ በቃ እንደው ከዛ ዞር በይ ምናምን ግደፍ ንብል ዞሮ የዛሬ 10 ዓመት ያንን ነው የምትኖረው።
ዜሮ ግን አላህ ይለው 10 ዓመት ነው። ስለዚህ ሐሳብን ለመቀበል ልብህን ክፍት አድርግ። ሐሳብ መቀበል ሁሉ ጊዜ ክፉት ነው። ይሄን ካደረክ እዚ ተገርካ ኑሮህም ይለወጣል፣ እና ብረኻልወት ከንዴትም ትተርፋለህ፣ ካብ ንዴትም ትተርፍ ትበለጽጋለህ ማለት ነው። ክትበልጽግኻ ማለት ነው። ሌላው ሶስተኛው ከንዴት ለመዳን ማድረግ ያለብን ሳልሳይ ካብ ሕርቃን ምድሓን ከችግሮች ይልቅ መፍትሄ ላይ ማተኮር። ኣብ ጸገማት ካብ ምትኳር ኣብ መፍትሄኦም ምትኳር። ችግሮች ሁሉ ጊዜ አናዳጅ ናቸው። ስለዚህ ብዙ ጊዜ ጸገማት ሓደ ዓይነት ችግሮች ያናድዳሉ። ሁሉ ጊዜ ይሕርቁ እዮም። ዕቃ ሲሰበር ያናድዳል። ኣቕሓ ክስበር ከሎ ይሕርቅ። ግን በመሰበሩ መናደድ መፍትሄ አይሆንም። ብምሕራቅካ ግን መፍትሄ ክትከውን አይትኽእልም። ተሰብሮ ላናደደን ዕቃ መፍትሄው መናደድ ሳይሆን መግዛት ነው። ስለዚህ ሓሪቕና ዝተሰብረ ኣቕሓ መፍትሒኡ ምሕርቃን ከይኮነ ነቲ ዝተሰብረ ኣቕሓ ምግዛእ እዩ መፍትሒ። ግን ችግሩ ምንድን ነው መሰላችሁ? እኛ ያደግንበት ማህበረሰብ ትንንሽ ሆነን ስንሰብር ይስበር ተብለናል። ስለዚህ ንሕና ቆልዑት ኮይና ዝዓበና ነገር ክንሰብር ከለና ይስበርካ እናተባህልና ኢና ያው የተባለብን እንዳይሰራ እግዚአብሔር እየጋረደ በህይወት አትርፎን አንዳንዶችን ተሰባብረን ነው እዚህ የደረስነው። ስለዚህ ዝተባህለና ነገር እግዚአብሔር ጋሪድና ንዑ ሴርና ኢና ዝበፅሕና ዘለና። አሁንም ሲሰበር ስናይ እኛም እንደተባል ነው ማድረግ ነው የምንፈልገው። ስለዚህ ንሕና ክስበር ከሎ ወይ ገለ ዝኸውን ከሎ ከምቲ ዝሰማዕና ክንከውንና ንደሊ። ስለዚህ ልጅሽን አትሰባብሪው፣ ከሰበረብሽ ዕቃውን መተካት ነው። ስለዚህ ወድኻ አይሰባብሮ ገንዘብ ከሌለ ደግሞ ኢትዮጵያዊ ወይም ኤርትራዊ ካልቸር አለ፣ ዕቁብ መሰብሰብ ነው። መፍትሄ ነው አይደል እንዴ? መፍትሄ ላይ ያተኩሩ። እስቲ አሜን በሏ። እሺ፣ የመጨረሻው ንዴትን ለመቆጣጠር ማድረግ ያለብን አራተኛው ነገር ሕርቃን ንቆጣጠር ዘድልየና ራብዓይ ነገር እግዚአብሔር መታገስ የምንችልበትን ጸጋ እንዲሰጠን መጸለይ ነው ወይም መጠየቅ ነው። እግዚአብሔር ርእስና ንቆጣጠራሉ ጸጋ ክህበና ምጽላዩ ወይ ከዓ አምላክ መሕታት። እንደነገርኳችሁ በእያንዳንዱ እንቅስቃሴያችን ላይ የሚያናድደን ነገር ብዙ ነው ብያችኋለሁ። ኣብ ዝኾነ ኣብ ነፍሲ ወከፍ እንቅስቃሴና ዝሕርቀልና ነገር ብዙሕ እዩ። አለመናደድ አትችሉም ብያችኋለሁ። ዘይምሕራቅ አይትኽእሉም። ስለዚህ ለምሳሌ አሁን ነገ ጠዋት ተነስታችሁ ከምትጸልዩ ጸሎት መካከል ጽባሕ ተሲኩም ካብ ትጸልዩ ጸሎት እግዚአብሔር ሆይ ዛሬ እቺን ቀን እንዳይ ስለፈቀድክልኝ ቴንክ ዩ ጎይታ እዛ መዓልቲ እዚኣ ንኽርኢ ስለዘብቃዕካኒ ተመስገን። አሁን ወደ መስሪያ ቤት ወይም የሆነ ቦታ ልሄድ ስለሆነ ሕጂ ናብ ዝኾነ ናብ ስርሒ ወፅእ ስለ ዘለኹ በመንገዴ ላይ ብዙ የሚያናድድ ነገር ሊገጥመኝ እንደሚችል አስባለሁ። ኣብ መንገዲ ብዙ ዝሕረቕ ነገር ከጋጥመኒ ይኽእል እዩ። ስለዚህ ከሚያናድድ ነገር ራሴን እንድቆጣጠር ካብ ዘሕርቀኒ ነገር ርእሰይ ንክቆጣጠር ጸጋ ስጠኝ ብላችሁ ጠይቁ። ጸጋ አበኒ። ይህንን ጸሎት ስትጸልዩ ቆይ እስቲ ላስብበት አይላችሁም? እግዚአብሔር ከዚ ጸሎት ዝሕጸለኹ እስከ ክሓስበሉ አይለኩም። ለዚህ ጸሎት ስጠኝ እንዳላችሁ ወዲያው ነው ግብት የሚልባችሁ። በዚህ ጸሎት እንድሕር ሓሲብኩም ቀጥታ ይዋሃቡ። ጸጋ ይሰጣችኋል። ጸጋ ይሁበኩም። ትዕግስት ይሰጣችኋል። ትዕግስት ይሁበኩም። መቻልን ይሰጣችኋል። መኻል ይሁበኩም። ማለፍን ይሰጣችኋል። መኻል ይሁበኩም። እግዚአብሔር የተመሰገነ ይሁን። ለእግዚአብሔር ክብር እናመጣለን። ሃሌሉያ። ኦ ጌታ ሆይ እናመሰግናለን። ተነስተን እንቆማለን። እናንተ የተባረኩ ወንድሜችን ነገር ነካካልኝ እስቲ። ክብር ለመንፈስ ቅዱስ ይሁን። ሁላችንም እስቲ ተነስተን እግዚአብሔር ስለተናገረን እናመስግነው፣ ጌታን እንባርከው። ክብር ለመንፈስ ቅዱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ። እግዚአብሔር ይባረክ።